በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የንጽሕት ድንግል ማርያም የአስራት የበረከት ልጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ። አሜን። ምሕረቱን ቸርነቱን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ በዛሬው ወር በተሰናዳው በጉባኤ ቂርቆስ መርሃ ግብራችን ላይ ውሳጣዊ ደዌ ወይም ውስጣዊ ደዌ በሚል ርዕስ ነው ለመማር የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክር፣ እንዲገስጸን ዘላለማዊ የሆነውን ቅዱስ ቃሉን የምንረዳበትን የልቦናችንን ደጅ እንዲከፍትልን የእርሱ ቅዱስ ፈቃድ ይሁንልን። የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን የሚገልጽ እርሱ እግዚአብሔር መንፈስ ቅዱስ ለሁላችንም በነገር ሁሉ ማስተዋል ጥበብ እውቀቱን ልቦና አእምሮን እንዲስልብን እንዲያሳድርብን ቅዱስ ፈቃዱ ይሁንልን። ይህ ሳምንት እንደምታውቁት እንግዲህ በቤተ ክርስቲያናችን ትምህርት መሰረት መጻጉዕ ይባላል። ይህ የመጻጉዕ ሳምንት የዐቢይ ጾም 4ኛ ሳምንት ነው። በዚህ ሳምንት ውስጥ ቅድስት ቤተ ክርስቲያናችን አምላካችን ኢየሱስ ክርስቶስ ከፈወሳቸው ድውያን መካከል አንዱ በሆነው በዮሐንስ ወንጌል ምዕራፍ 5 ላይ ባለው በመጻጉዕ ሕይወት ታሪክ መነሻነት አድርጋ ስለ ደዌ፣ ስለ ሕማም የምታስተምርበት ወቅት ነው። ዛሬም ባለን በጣም ጥቂት ደቂቃ ስለ ደዌ ወይንም ደግሞ ስለ ሕማም መካከል አንዱ ስለሆነ አንድ የሕማም መንገድ ወይም ደግሞ ደዌ አንስተን ነው ለመማር የምንሞክረው። ወደዛ ውስጥ ከመግባታችን በፊት አስቀድመን ግን ስለ ደዌ የተወሰኑ ነገሮችን ለማየት የምንሞክር። በአማርኛው ደዌ፣ ሕመም፣ በሽታ የሚሉት ቃላቶች ምንም እንኳን ሰው ጤና እንደጎደለው ለማሳየት የምንጠቀምባቸው ይሁኑ እንጂ ሶስቱም ቃላቶች ራሳቸውን ችለው የሚታመመውን ሰው የሕመም ጥልቀት የሚያሳዩ ናቸው። ለምሳሌ አንድ ሰው በሽታ ያዘው ሲባል በሽታው እንደ ሕመም አልጸናበትም፣ ገና እየጀመረው ነው ብለን ልንረዳው እንችላለን። አንድ ሰው ሕመም ያዘው ታመመ ሲባል ግን በሽታ ሲይዘው ትንሽ የተወሰነ ጊዜ ላይ ዘልቆበታል ወይም ከበሽታው ጋር አብሮ እየኖረ ነው ይባላል። አንድ ሰው ደግሞ ደዌ ይዞታል ሲባል ግን በውስጡ እየታመመ እየተሰቃየ ፈውስን እየናፈቀ ረጅም ጊዜ ቆይቷል ማለት ነው። ስለዚህ በሽታ፣ ሕመም፣ ደዌ የሚሉት ቃላቶች የሰውን ታማሚነት የሚያጠይቁ ቢሆኑም የሰውየውን ታማሚነት ከማጠየቅ ባለፈ ግን የታመመበትንም ጊዜም ይጠቁማል። በሽታ ለጥቂት ጊዜ ነው። ሕመም ከጥቂት ጊዜ ትንሽ ከፍ ያለ ነው ወይም መካከለኛ ነው። ደዌ ሲሆን ግን የጸናበት እና ረጅም ጊዜ ላይ የቆየ ወይም ደግሞ የሰነበተ ነው ብለን ልንረዳው እንችላለን። ደዌ ሌላው የሰነበተ ሕመም ወይንም ደግሞ የቆየ በሽታ ብለን የምንረዳው ትርጉም እንዳለ ሁሉ ደዌ የሚባለው ደግሞ ራሱን ችሎ ድጋሚ ለሁለት ይከፈላል። የመጀመሪያው ውጭ ደዌ ነው። በተለምዶ ብዙ ሰው ውጫዊ ደዌ ሲባል አይሰማም አይደለም። ሐኪም ቤትም ስትሉ የምን ደዌ ስፔሻሊስቶች ነው የሚባሉት? የውስጣዊ ደዌ ስፔሻሊስቶች ወይም በውስጥ ያለን በሽታ የሚያውቁ የሚመራመሩ አዋቂዎች፣ ሐኪሞች እየተባሉ ይጠራሉ። ውጫዊ ደዌ እየተባለ የሚጠራው ከውጭ የምንመለከታቸው የስሜት ሕዋሳቶቻችን ወይም ሰውነታችን ላይ ያለ ሕመም ነው ልንለው እንችላለን። ውሳጣዊ ደዌ ግን ሲባል አንድ ሰው ማወቅ ያለበት ውስጣዊ የሆነ ደዌ ተብለው ወይም በሽታ ተብለው የሚጠሩ ነገሮች በሙሉ በመድኃኒት የሚፈወሱ በሐኪም ክትትል ወይንም ደግሞ በባለሙያ ክትትል ችግራቸው የሚታወቁ የረጅም ጊዜ ቆይታ ህመሞች ናቸው ለማለት ብቻ አይደለም። አንዳንድ ሰው ለምን መሰላችሁ ውስጣዊ ደዌ ሲባል ቶሎ ጭንቅላቱ ላይ የሚመጣለት ያልተፈወሱና ወይም ፈውስ የሌላቸው ረጅም ጊዜ የዘለቁ በጣም ጠንካራ የምንላቸው ህመሞች ናቸው። ለምሳሌ ካንሰር ውስጣዊ የደዌ በሽታ እና ሰው ውስጥ ደዌ ስፔሻሊስቶች ጋር ሄድኩኝ ሲል በውስጥ የሰውነቱ ህዋሳት ወይም ደግሞ ክፍላቶች ውስጥ የታመመ የጠና በሽታ ሲኖርበት፣ ግን ውስጣዊ ደዌ የሚባለው በሚያዝ በሚጨበጥ የሰውነታችን ክፍሎች ውስጥ የሚመጣ በሽታ ብቻ ውስጣዊ ደዌ አይባልም። አንዳንድ ከአእምሮ የሚነሱ ወይንም ደግሞ
በህሊናችን ውስጥ የሚመላለሱ ያልተገቡ ማንኛውም አይነት ነገሮችም ጭምር ደዌ እየተባሉ ይጠራሉ። ወይም ደግሞ ውስጣዊ ደዌ እየተባለ ይጠራል። ያልተገባ ሐሳብ፣ ያልተገባ ከሐሳብም ባለፈ ምልከታ፣ አረዳድ፣ እንደዚህ አይነት ነገሮች በሙሉ ለአንድ ክርስቲያን በተለይ ደግሞ እንደ እይታ አድማስ ማስፋት ብቻ ተብሎ ሳይሆን የሚቆጠረው ያ ሰው ታሟል ማሰብ ከሚጠበቅበትና ደህና ነው ጤነኛ ነው የሚባል ሰው ሊያስበው ከሚገባው መንገድ ሌላ ነገር እያሰበና እየተመራመረ እያወጣ እያወረደ ነውና ይህ ልክ አይደለም፣ ለጤናው ደህና አይደለም ተብሎ ሊነገርለት ይችላል። እኛም ዛሬ ከነዚህ ከውስጣዊ ደዌዎች መካከል አንዱን ነው መርጠን ለማየት የምንሞክረው። በተለምዶ እንግዲህ ስለ ውስጣዊ ደዌ ወይም ደግሞ አይምሮአዊ ስለሆኑ ከውስጥም ደዌ ደግሞ ወደ ውስጥ ገብተን ደግሞ አይምሮአዊ ስለሆኑ ጤና እክሎች ቤተክርስቲያን የምታስተምራቸው ትምህርቶች አሉ። እየሰማችሁ ነው? ውስጣዊ የሆኑ የጤና እክሎች አሉ። በተለምዶ በእንግሊዘኛው ሜንታል ኢልነሶች የሚባሉ ማለት ነው። እኒህን ሜንታል ኢልነሶች የውስጥ ደዌ የሆኑ የአይምሮን ወይንም ደግሞ የውስጥን ስሜቶች ጤናማ ያልሆኑ ህመሞች በውጫዊው ዓለም ሕክምና ወይንም ደግሞ በውጫዊው ዓለም መዳን የሚችሉበትን መንገድ እንደሚቀመጠው ሁሉ ቤተክርስቲያንም የምታስቀምጠው መንገድ አለ። ይህንን ማወቅ ለምን ያስፈልገናል መሰላችሁ? የትኛውም ደዌ ለእኛ ይመስለናል እንጂ ውጫዊ ብቻ መነሻ ምክንያት ላይኖረው ይችላል። ከውስጥ ተነስቶ ለውጫዊ በሽታዎች በር የሚከፍቱ ነገሮች ስላሉ ማለት ነው። ለምሳሌ አንድ ሰው ሆዱን በምን ሊታመም ይችላል ብላችሁ ብትጠይቁ፣ ለምሳሌ አንድ ሰው ሆዱን የሚታመመው የማይሆን እህል ከበላ ወይም የተበላሸ ምግብ ከበላ ምኑን ሊያመው ይችላል? ሆዱን ሊያመው ይችላል። ምንም ምግቡ ደግሞ የሚበላው ንጹህ ቢሆንም ንጽህና የሌለው ነገር ምግቡ ላይም ካረፈበትና ያንኑ ምግብም ከበላው መልሶ ምን ሊያታመም ይችላል? ሆዱን ሊያመው ይችላል አይደለም? ከዛ ሶስተኛው ደግሞ ያንን ሰው ሆዱን ሊያመው የሚችልበት ምክንያት ደግሞ ከምግቡ ብቻ ሳይሆን ደግሞ ከውስጡም ሊሆን ይችላል። ለምሳሌ አንድ ሰው ሆዱን ሳያመውም ጭምር ማለት ነው ሊበላው የፈለገውን ምግብ ተመልክቶት ግን አይ ይሄን በበላ ግን ሆዴን የሚያመኝ ይመስለኛል እያለ ከበላው ምኑን ሊያመው ይችላል? ሆዱን ሊያመው ይችላል። በነገራችን እና አንዳንድ ሰው አብራችሁ በማዕድ ተቀምጣችሁ እናንተ በልታችሁ የታመማችሁበት ግን ጤነኛ የሆነ ምግብ ያን ሰው በልቶት ጤነኛ ሆኖ ቢቀጥል ምግቡ ላይ ሳይሆን ብቸኛ ችግሩ ተብሎ የሚነገረው ውስጣዊ የሆነው አስተሳሰባችንና መለካከታችንም ጭምር ስለዛ ነገር ውስጡ ደስ ሳይሰኝበት ከበላው ያ ሰው ታሟል ይባላል። በተለምዶ አሁን እነዚህን ነገሮች እኛም በዕለት ተዕለት ህይወታችን እኮ እናደርገዋለን አይደለ? አሁን ውስጥ ያልፈቀደውም ደስ ሳልሰኝበት ነው ያደረኩት፣ ብዙም ውስጤን ሳይጥመው ነው የበላሁት ምናምን ውስጣችን አሁን ጣዕም ያውቃል እንደ ምላሳችን እንጂ። እንዲህ አይነቱ ነገሮች የሚያሳዩት ምንድነው? አንድን ሰው እንዲታመም ግዴታ ከውጭ የሆነ ነገር ወደ ውስጥ መግባት አይጠበቅበትም። ውስጥ ያሉ ነገሮቻችንም ጭምር በሽታውን ለማስገባት ክፍት ከሆኑ ማንኛውም አይነት በሽታ ሊመጣ ይችላል። ለምሳሌ የተለምዶ ሁሌም የምናውቀው የመጻጉዕን ድዊ መሆን ወይንም ደግሞ በሽተኛ ሆኖ ለ38 ዓመታት መዝለቁን ስትመለከቱት ትኩረት ማድረግ ብንችል ብለው አባቶቻችን ሲያስተምሩን እንደምንሰማው ከሆነ የመጻጉዕን በሽታዎች ወይንም ደግሞ ድዊዎች አልጋ ላይ ከማረፍ ጋር ብቻ አይደለም የሚያያዙት። ለምሳሌ አንድ ሰው አልጋ ላይ በማረፍ ላይ የቆየበት ጊዜ ላይ ምናልባት ሰውነቱን ሊጎዳው ይችላል። ምናልባትም አይደለም በእርግጠኝነት ሊጎዳው ይችላል። ምክንያቱም ያ የተቀመጠበት የሚያገላብጠው ወይም የሚንከባከበው ሰው ከሌለ ሰውነቱ ሊላላጥ ወይንም ደግሞ ሊጎዳ ስለሚችል ማለት ነው። ግን አሁን መጻጉዕን በጣም ሊያመው የሚችለው ስለታመመው ህመም አልጋ ላይ መውጣቱ ነው ወይስ እሱ ፈወስበታለሁ ካለበት የቤተ ሳይዳ የጠበል ዳርቻ ላይ ተቀምጦ ከሱ በኋላ መጥተው ቀድሞ የሚፈወሱ ሰዎችን ማየት ነው? ህመሙ ትክክለኛው ህመም የቱ ይመስላችሁ? ወይም ደግሞ በጣም የሚያመው ህመም ልበላችሁ፣ ሰው ከእናንተ ቀድሞ እናንተ የለመናችሁትን ነገር ይዞ ሲሄድ የሆነ ጥያቄ ውስጣችሁ አይፈጥርም? ለምን የሚል ጥያቄ አንደኛ ሊመጣባችሁ ይችላል። እነሱ የተለየ ምን አድርገው ነው ሊያስብልም ይችላል። ይሄ ጤናማ የሆኑት ነገሮች ናቸው። ጤናማ ያልሆነ ነገር ግን እናድርገውና እንረዳው ግን ካለን ያንን በረጅም ጊዜ ላይ ሲታመም የዘለቀ ሰው
ለረጅም ዓመታት እሱ የተሰቃየበትን ህመምና ሌሎችም ጭምር በዛ ፈውስ በሚያገኙበት መንገድ እያገኙ እየወጡ ሰዎች ፈውስ ያገኙትን ሰዎች 1 ዓመት 2 ዓመት መታገስ ቀላል ሊሆን ይችላል። እግዚአብሔር እኔንም ሊጎበኘኝ ይችላል በሚል ማለት ነው። 38 ዓመት ለረጅም ጊዜ ላይ ግን እግዚአብሔር ሊጎበኘኝ ይችላል የሚለውን ተስፋ ጠብቃችሁ ለመዝለቅ በጣም ብዙ ፈተናዎችን ማለፍ ይጠበቅባችኋል። ስለዚህ የመጻጉዕ ወይንም ደግሞ የዛ ድዊ ቤተሳዳ ላይ ተኝቶ የነበረው ሰውዬ በሽታው በውጭ ብቻ አልነበረም ማለት ነው፣ በውስጡም ጭምር ነው። ክርስቶስ ለዛ ነው አልጋውን አሸክሞት የሄደውን ያንን ድዊ ደግሞ መልሰው አይሁድና ፈሪሳውያን ያዳነ ማን ነው፣ በሰንበት አልጋ እንድትሸከም ያዘዘ ማን ነው ብሎ ሲጠይቁት ሳያውቀው መልሶ ደግሞ መጥቶ ነበር አይደለም። እና መልሶ ሲያነጋግረው የነበረውን ንግግር ነው አባቶቻችን መጻጉዕን በስጋው ብቻ ሳይሆን በህሊናውም ጭምር ፈውስን ሰጥቶት ነበር። ግን እንደምታውቁት ወንጌል የዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ ክርስቶስ እንዳዳነው ሲያውቅ አልጋውን ያሸከመው ማን እንደሆነ ሲረዳ አምኖ ከመሄድ ይልቅ የከሰሰውና ሄዶ እሱን ያዳነኝ ብሎ ሲናገር ትመለከቱታላችሁ። ስለዚህ መጻጉዕ ድኗል አልዳንም? ድኗል እንድትሉት ድኗል አልዳንም እንዳትሉት አልጋ ተሸክሞ ሄዷል እግሩን ቀጥ ብሎ። ደግሞ ተፈውሷል እንዳትሉት ደግሞ ያዳነውን ራሱን ደግሞ መልሶ እሱን ያሳመመኝ በሚል መንፈስ ደግሞ አስጠግቶታል። ስለዚህ በሽታው በውስጥም ነበረ ልላችሁ ፈልጌ፣ ከውጭ የሚታይ ብቻ በሽታ አይደለም። ለዛ ነው እንዲህ አይነት የውስጥ ደዌ ያለባቸውን ሰዎች በውጩ ዓለም ላይ ሳይካያትሪስቶች ወይንም ደግሞ የስነ ልቡና ምሁራን፣ ክሊኒካል ሳይኮሎጂስቶች እየተባሉ በዚህ ሙያ ዘርፍ የሰለጠኑ ባለሙያዎች ተቀምጠው እኒህን ሰዎች ሕክምና እንዲሰጣቸው ይደረጋል። ቤተክርስቲያንም በነገራችን ላይ ግን እንዲህ አይነቱን ሕክምና ትሰጣለች። በማን በኩል? አንደኛው ዕውቀቱን ሕይወቱን ከልምድም ከሚያገኙት ከነፍስ አባቶቻችን ሊሆን ይችላል። ሁሉም የነፍስ አባት ግን ሁሉም ካህን ግን ይህንን ህመም ሊፈውስ ወይንም ደግሞ ሊያድን የሚችለውን ግብረ መልስ ግን ይሰጣል አይባልም። እየሰማችሁ ነው? ላይሰጥ ይችላል። ምክንያቱም የሰው ጸጋው ለሁሉም የተለያየ ስለሆነ ነው። እንዲህ አይነቱ ነገር ግን በጸጋ ብቻ የሚገኝ ሳይሆን ተቀምጦም በመማርም ጭምር ሊገበይ ወይም ሊታወቅ የሚችል ነገር ነው። ልታውቁልኝ የፈለኩት የመጀመሪያው ነጥብ ታዲያ በዚህ ውስጥ ምንድን ነው? ዓለም እንዲህ አይነት ችግር ላለባቸው ሰዎች ማለት ነው የስነ ልቦና ትምህርት ልትሰጥ ትችላለች። በነገራችን ላይ አሁን ያለን ብዙ ሰዎች የስነ ልቦና ነገር በጣም ያጓጓናል። ስለ ራሳችን ማወቅ ጥሩ የሆነ መንገዶችን መረዳት ይጠቅማል ብለን ስለምናስብ ነው። እውነትም ይጠቅማል። ነገር ግን ስነ ልቡና አንድ ሰው በተለይ ስለ ራሱ ማወቅ የሚፈልግ ሰው ማለት ነው ማወቅና መረዳት ያለበት ነገር ቢኖር ምንድን ነው? ስነ ልቡና በራሱ የሆነ ራሳችንን ማወቅ የምንችልበትን እውቀት ማግኘታችንን መስጠቱ ጥሩ ቢሆንም ነገር ግን አንዳንድ ጊዜ ያለው ደግሞ ጥሩ ያልሆነ ጎን ደግሞ ምንድን ነው? በስነ ልቡና ውስጥ በጣም ከሚንጸባረቁ ሀሳቦች መካከል አንደኛው ራስን ማዳመጥ ነው። ራስን ተቀምጦ መመርመር ነው። ራስን ተቀምጦ መፈተሽ ነው አይደለ? በተለምዶ ሊስን ቱ ዮርሰልፍ፣ ራስህን ቁጭ ብለህ አድምጠው እንደሚባለው ማለት ነው። እና እንዲህ አይነት ነገሮች በቤተ ክርስቲያናችን መነጽር ስንመለከታቸው የሌሉ ነገሮች አይደሉም። አንድ ሰው ራሱን ሊያደምጥ ይችላል። ራሱን ሊያደምጥበት የሚችልበት ቦታ ተገኝቶ ደግሞ ከራሱ በላይ ራሱን ሊያውቀው የሚችለውን እግዚአብሔርን ተቀምጦ ስለ ራሱ እንዲነግረውም በቅዱሳት መጽሐፍትም በመምህራንም እንዲሁም ደግሞ በመገለጥም ሊሆን ይችላል፣ ሊጠይቅና ሊሆን ይችላል። እየሰማችሁ ነው? ይሄንን ሊያደርግ ይችላል። ምንም ነውር ላይገኝበት ይችላል። ራስን ማድመጥ ለእኛ እንግዳ እንዳልሆነ እንድታውቁትና እንድትረዱት ቤተ ክርስቲያን ውስጥ መሰል አይነት ነገሮች ስላሉም ጭምር ማለት ነው። ለምሳሌ ሰው በአጽኖ በዓት ከሰው ርቆ ንጽ ጠብቆ በዓት ዘግቶ የሚኖረው ለምንድን ነው? አንደኛ ከእግዚአብሔር ጋር ለመገናኘት ነው አይደለም? ይሄ ጫጫታውን ከእግዚአብሔር ትኩረቱን ሊነጥለው የሚችለውን ነገር ለመሸሽና ለመራቅ ነው። ለዛም ነው ሰው በዓት እንኳን ዘግቶ ለረጅም ዘመን ባይመነኩስም ለተወሰኑ ጊዜያት ሱባኤ ልገባ ነው ብሎ ይሄዳል አይደለም? ሱባኤ የሚገባው ማንን መጀመሪያ ለማግኘት ነው። ጥያቄው እንዲመለስለት አይደለም። ሰው መጀመሪያ ሱባኤ የሚገባው ጥያቄው ሊመልስለት የሚችለውን ማንን ለማግኘት? አዎ እግዚአብሔር የሚሰጠው ነገር ብቻ ሳይሆን መልስ። በነገራችን ላይ ሱባኤ ላይ ራሱ እግዚአብሔርም መልስ ገብቷችኋል? የሚሰጠውን መልስ ሰው መጓጉቶ አይደለም ሱባኤ የሚገባው። እግዚአብሔርን ካገኘ መልሱም እሱ ሊሆን ይችላል ነውም ጭምር እንጂ
ምን ሊሆን ይችላል ነው ጭምር እንጂ ራሱን ሊያገኝ ይገባል፣ እግዚአብሔርን ሊያገኝ ይገባል። እግዚአብሔርን በማግኘት ውስጥ ደግሞ ራሱን መልሶ ያገኘው። ምክንያቱም ከናንተ በላይ ስለናንተ ሊያውቀው ሊረዳ ሊመራመር ጠንቅቆ እንደዚህ ናቸው ብሎ ሊናገር የሚችለው የፈጠራችሁ ማን ብቻ ነው? እግዚአብሔር ብቻ ነው። እዚህ ላይ ነው ይሄ ራስን ማዳመጥ ያለ እግዚአብሔር ዋጋ ስለሌለው በጣም ጥንቃቄ ያስፈልጋል የሚባለው አንደኛው። ሁለተኛው በእንዲህ አይነት ዘርፍ ውስጥ ቤተክርስቲያን ውስጥ ለሚመላለሱ ሰዎች ደግሞ ማወቅ ያለባቸው ራሳችንን ሳናውቅ ደግሞ የምንዘልቅባቸው በጣም ረጅም ጊዜያቶች ሊኖሩ ይችላሉ እና በዛ ሂደት ውስጥ ደግሞ ሰው ራሱን ላያውቅበት የሚችልባቸው ውሳጣዊ የሆነ ደዌ ነው። ይሄ እንዴት ነው ሊቀርፈው የሚችለው ሲባል ዘመናዊው ዓለም የሚሰጣቸው መፍትሄዎች በዋነኝነት 4 ናቸው። አንደኛው የአካል ብቃት እንቅስቃሴ ነው። ሁለተኛው ጸሎት ነው። ሶስተኛው የሚታይ ነገር መስራት ነው። ማለትም ለምሳሌ ይሄንን አትሮንስ እዛ ጋር ማድረግ የሚታይ ስራ ነው አይደለ? ስለዚህ ሊያየው የሚችል ነገር እንዲያደርግ ይመከራል። ከዛ በኋላ ደግሞ ለሰው በጣም ትርጉም ሊሰጥ የሚችል ነገር እንዲያደርግም ይደረጋል። ማለትም ምጽዋት ሊሆን ይችላል፣ ደግ የሆኑ ማንኛውም አይነት ተግባራቶች ሊሆን ይችላል። የሚያረገው ሰው ጥሩ እንዲሰማው ተፈልጎ ሳይሆን ያንን ግን ማድረግ ያለበት የሚቀበለው ሰው ጥሩ እንዲሰማው በማሰብ ነው። ይሄ ስለ ምጽዋታችንም በነገራችን ላይ ማወቅ ያለብን ሐሳብ ነው። ክርስቲያኖች ምጽዋት የሚሰጡት እነሱ ደስ እንዲላቸው አይደለም። ገብቷችኋል? አሁን ለምሳሌ የአብይ ጾም እግዚአብሔር ፈቅዶ ሲፈሰክ ነዳያንን አቅማቸው የደከሙ ወንድም እህት አባት እናቶቻችንን ክርስቲያንም ያልሆኑትንም ጭምር በተለያየ ቦታ እርድ ተከናውኖ እንዲበሉ እንዲጠጡ ይደረጋል። ጠግበው የጌታችንን ትንሣኤ እንዲያከብሩ ደስ እንዲላቸው ማለት ነው። በዛ ውስጥ በምናደርገው ነገር ላይ ራሳችንን እንድንመረምር ሰንበት ትምህርት ቤት ውስጥ ያለን ሰዎች ነዳያንን የምናስፈስከው እኛ ደስ እንዲለን ነው ወይስ እነሱ ደስ እንዲላቸው? ያው የምትሉኝ መልሱ ምንም ጥርጥር የለውም። ማን ደስ እንዲለው ነው? እነሱ ደስ እንዲላቸው ነው። ግን ሂደቱን ስትመለከቱት ከነሱ ደስታ በላይ ማን ሲደሰት እና ማን ለመደሰት በጣም ሲጥር ነው የምትመለከቱት። እኛው ራሳችን አበላላቸው በሆነ መንገድ እንዲሆን እንፈልጋለን። አጠጣጣቸው በሆነ መንገድ እንዲሆን እንፈልጋለን። ስርዓቱን ማስከበሩን እየተጠላ አይደለም። በነገራችን ላይ ግን ያንን ነገር ያደረገልንን ሰው ወይ የተደረገለት ሰው ቆሞ ያልተገባ የሆነ ነገር ተናግሮ አጥግባችሁት የጠገበው ሆዱ መልሶ ደግሞ ቃለ ጽርፈት ስድብ ተናግሮ ቢሄድ ደስተኞች እንሆን ይሆን? አይ የሆነ ቅር የሚለን ስሜት መጥፋቱ አይቀርም አይደለም? የሆነ ነገር አለ በቃ ውስጣችን። እንዴ ደግሞ በልቶ ጠጥቶ አፉን ሲከፍት አያፍርም እንዴ እንላለን። ይሄንን የምንለው ለምንድን ነው? ያው ሲናገሩን አንደኛ መቻል ስላልቻልን ነው። ሲቀጥል ሁለተኛ ግን እየሰጠን የነበረው ምንም እንኳን ለሚያየው ሰው እነሱ እንዲደሰቱ ይመስል እንጂ እኛ የምንደሰትበት ነገር ብቻ ነው በዛች ምሽት ተደርጎ የሚያውቀው። ምናልባት አሁን እነሱ እኛን መናገራቸው የሚያስደስታቸው ነገር ሲሆን ያ ደስ ይበላቸው ተብሎ ማንም ስደቡኝ ይችላለሁ የሚልም ላይኖር ይችላል አይደል? ስለዚህ ምጽዋታችን በጣም መጠንቀቅ አለብን። ምጽዋት ለክርስቲያኖች የሚሰጡት ራሳቸው የሆነ ሰልፍ ሳቲስፋይድ እንዲሆኑ በራሳቸው ደስተኛነት ስሜት እንዲሰማቸው አይደለም። የሚቀበለው ሰው ደስ እንዲሰኝ፣ የሚሰጠው ሰው ደስ ብሎት እንዲቀበል። የእነሱ ደስታ ነው እኛን የሚያስደስተን እንጂ እኛ ተደስተን እነሱ እንዲደሰቱ አንጠብቅ። ልዩነቱ ገብቷቸዋል? ከኛ የሚወጣው ደስታ እነሱ ጋር እንዲጋባ ሳይሆን አስበን የምንሰጠው ሰተናቸው የእነሱ ደስታ ማን ጋር እንዲጋባ? እኛ ጋር እንዲጋባ። ምክንያቱም ለዛ ነው ወንጌል ራሱ ምጽዋት ለምትሰጡት ሰው መርጣችሁ እንድትሰጡ ሲያዝ ምንም ብድራቱን መመለስ ለማይችል ሰው ስጡ ነው የሚለው። ምንም መልሶ እንዲህ ላርግልህ እንኳን ማለት የማይችል ሰው በዛ ሰውዬ ውስጥ የምታገኙት ደስታ ነው። ከዛ ሰውዬ የሚመጣው ደስታ ነው እግዚአብሔርን ድጋሚ እንድትሽቱ እንድትፈልጉት በነዳያን ውስጥ የሚያሳስበው የእግዚአብሔርን ቅዱስ መንፈስ ለማግኘት የሚያጣጥር። ገብቷችኋል? ስለዚህ አሁን እንዲህ አይነት ህመም ያለባቸውን ሰዎች በእንዲህ አይነት መንገድ ሰዎች ሲያልፉ ጤነኛ ይሆናሉ ተባለ። እኒህን ነገሮች በነገራችን ላይ አሁን የዘረዘርኳላችሁን ቤተክርስቲያን ውስጥ ያሉ ሰዎች በራሳቸው ውስጥ ያሉ ያልተገቡ የሆኑ ነገሮችን ለማለፍ የሚጠቀሙ ክርስቲያናዊ የሆኑ መፍትሄዎች ነበሩ ናቸውም ጭምር። በነገራችን
ለምሳሌ የአካል ብቃት እንቅስቃሴ በተባለው ፋንታ ስግደት ነው እኛ ጋር የሚተካው። ሰልፍ ሪፍሌክሽን ራሳችንን ቁጭ ብለን እንመርምርበት በሚባልበት ፋንታ ላይ ራሳችንን ሊመረምረን በሚችለው በእግዚአብሔር ፊት መቆም ነው፣ እርሱም ጸሎት። እኛ ልናየው የምንችለው በየጥቂቱ ደስ ሊያሰኘን የሚችል ልክ ቅድም እንዳልኳቸው አንስቶ እዛ ጋር ማድረግ የሚመስል አይነት ተግባራትን አድርጉ እንደሚባለው መሰል አይነት ለምሳሌ ግቢ ጽዳት ሊሆን ይችላል፣ ምንጣፍ ማጽዳት ሊሆን ይችላል፣ ገዳማት ላይ ያሉ ነገሮችን ለመርዳት መዞር ሊሆን ይችላል። እንዲህ አይነት ነገሮች በነገራችን ላይ ለስጋችን ድካም እንዲያመጡ የምናደርጋቸው ነገሮች ሳይሆኑ ውስጣችን ጤናማነቱ እንዲጠበቅ የምናደርጋቸው ነገሮች ናቸው። ሰው ውስጡ ጤናማ ካልሆነ በቀር ውጩ በፍጹም ጤናማ ሊሆን አይችልም። ይሄ ዛሬ የመጣ የሆነ የሕክምና ሙያ የነገረን አይደለም። ቅዱስ ወንጌል በጣም ለረጅም ዘመን ጌታችንም ሐዋርያት አባቶቻችንም አበውም ጭምር ሲያስተምሩት የቆየ ትምህርት ነው። ለዛ ነው እነ ቅዱስ ዮሐንስ አፈወርቅ ሌሎቹም አበው ስለ ሰው ልጅ ሰውነት ሲናገሩ ሁሌም ስለ ሰው ሰውነት ከተናገሩ በኋላ ስሜት ሕዋሳቶችን ሲናገሩ የሰው ልጅ ያሉት ስሜት ሕዋሳቶች 5 ውስጣዊና 5 ውጫዊ ናቸው ይላሉ። ውስጡ ጤናማነቱ ሲጠበቅ የውጩም ጤናማነት ይጠበቃል። የውጩ ጤናማነትም ሲጠበቅ ደግሞ የምኑ ጤናማነት ይጠበቃል? የውስጡ ተመጋጋቢ ነው ማለት ነው። ለምሳሌ በውጫዊ አይን ተመልክተን ወደ ውስጥ ለምናስገባው ነገር እንጠነቀቃለን። በውጫዊ ጆሮአችን ሰምተን ወደ ውስጥ ለምናስገባው ነገር እንጠነቀቃለን። ምክንያቱም የሉቃስ ወንጌል ላይ ጌታችን ስለምንሰማው ነገር በሙሉ እንደሚጠይቀን ይናገራል እና ለዛ ነው ቅዱስ ባስልዮስም ጆሮአችሁ ለአእምሯችሁ ማህፀን ነው ብሎ ይናገራል። የምትሰሙት ነገር ምናችሁ ላይ መጸነሱ ስለማይቀር ውስጣችሁ ላይ የውስጥ ጽንስ ደግሞ ወይንም ደግሞ ሐሳብ ደግሞ ጊዜ ይፍታለት እንጂ ወይንም ደግሞ የተነሳበትን ፍትወት የሚያጠግብለትን ስራ ሊያደርግበት የሚችልበት ሊናገርበት የሚችልበት መድረክ ከተመቻቸ ደግሞ ይዞት ይሄዳል። ስለዚህ ስለ ውስጣዊ ጤና ማውራትና መነጋገር ይሄ ዘመናዊ የሆነው ዓለም እንደ ርዕሰ ጉዳይ አንስቶ የሚያወራበት ጉዳይ አይደለም። ቤተክርስቲያንም ጭምር የምታስተምረው ትምህርት መሆኑን በደንብ አድርገን ማወቅና መረዳት ይጠበቅብናል ማለት ነው። ስለዚህ እኛ ውስጣዊ ደዌ ከሚባሉት ነገሮች መካከል ለኛ ለትምህርታችን እንዲረዳን የምናነሳው ለዛሬ በጣም ባጭሩ የማንነት ቀውስ ወይንም ደግሞ አይደንቲቲ ክራይሲስ ነው። እስኪ የማንነት ቀውስ በሉ። አዎ አንዳንድ በነገራችን ላይ ህመሞች ብዙ ሰው እንዲህ አይነት ምንድን መሰላችሁ ውሳጣዊ የሆኑ ህመሞችን ሲሰማ የሚያደርጋቸው ያልተገቡ ነገሮችን ከማድረግ እንጀምር። ለምሳሌ ብዙ ሰው ያለበት የሚመስለው ችግር ምንድነው? ድባቴ ዲፕሬሽን እና በጣም የሚገርመው ደሞስት በጣም ጉግል የሚደረግ ወይንም ደግሞ የሚፈለግ ነገር ቢኖር ሃውቱ የምትል ፍሬዝ ናት። እንዴት የምትል ማለት ነው። እና ብዙ ሰው አይታችሁ ከሆነ ይጠይቃል። እኛም ጠይቀን ልንሆን እንችላለን። እዚህ ውስጥ ያለን እንዴት መሆኔን አውቃለሁ የሚል ጥያቄ ማለት ነው። ማለትም በሌላ አማርኛ ሰልፍ ዳያግኖሲስ ራስን በራስህ ህመሙ እንዳለብህ መመርመር ማለት ነው። እየሰማችሁ ነው። እና ብዙ ሰው ራሱን በራሱ ህመሙ ሊኖርበት የሚችሉበትን አንዳንድ ነገሮችን በዛ መዘርዘር ውስጥ ተቀምጦ ሲያገኝ ስለዚህ ይሄ በሽታ አለብኝ ማለት ነው፣ ሳላቀው ለስንት ዘመን ተሰቃይቻለሁ ብሎ ቶሎ ድምዳሜ ላይ ይደርሳል። ውሳጣዊ የሆኑ ህመሞች ወይንም ደግሞ አሁን የምናነሳቸውን መሰል የውስጥ ህመምና ደዌዎች ሰው በሆነ ጽሁፍ በመመራት ወይንም ደግሞ ውጫዊ በሆነው ነገር በማየት ይሄ ነገር ለካ አለብኝ የሚላቸው ነገሮች ብቻ አይደሉም። በተለይ ቤተክርስቲያን ውስጥ የውስጥ ንጽህናቸውን ለመጠበቅ የሚሞክሩ ማናቸውም የሆኑ ሰዎች ራሳቸውን ዳያግኖስ የሚያደርጉት የሚመረምሩት ነፃ ይሁኑ ታማሚ ይሁኑ የሚያጣሩት በቅዱሳት መጽሐፍትና በአበው ህይወት ከዛ በመነሳት ነው። ራሳችንን ስንመረምረው እኛ ልክ አይደለንም፣ እየሰራ ነው ያለነው ነገር ጥሩ አይደለም እያልን የምንናገረው። ምሳሌ ልስጣችሁ። አሁን የጨረስነው ሳምንት ሰሙነ ምኩራብ ነው አይደለም? ሰሙነ ምኩራብ ስለ አንጽሖተ ቤተ መቅደስ ቤተክርስቲያን የምታስተምርበት እና በዛ ቤተ መቅደስ ውስጥ ጌታችን ገባና ሻጮች ለዋጮች በሬ በግና ርግቦችን ተመለከተ። ጅራፍ አንስቶ ቤቴ ጸሎት ቤት ነው ይህን ውሰዱ ብሎ አባረረ፣ አስወጣቸው። ከዚህ በመነሳት ለኦሪቱ ቤተ መቅደስ የሚጠበቀው ንጽህና
ለሐዲስ ኪዳኑ ለጌታ ስጋና ደም ለሚፈተትበት ቤተ መቅደስ ንጽህና ይገባዋል ብለን ለኦሪቱ ቤተ መቅደስ የጸዱት ነገሮች የሐዲስ ኪዳኑ ቤተ መቅደስ እንዳይገኙ እንጠነቀቃለን። ግልጽ ነው፣ ገብቷችኋል ንጽጽሩ? ለምሳሌ በኦሪቱ ቤተ መቅደስ በሬ እንዳይገባ አባሯል፣ በግ እንዳይገባ አባሯል፣ ርግብ እንዳይገባ አባሯል ስንል አንዱ ትርጉም ምንድነው? መስዋዕተ ኦሪት አልፎ መስዋዕተ ሐዲስ ተተክቷል ማለት ነው። ስለዚህ አሁን ለዚህ ቤተ መቅደስ የምንጠነቀቀው የውስጥ ጥንቃቄ ከአምላክ ስጋና ደም ውጪ ሌላ ክብር ይግባውና የአምላክ ስጋና ደምን አውጥተን ሌላ የከብት ስጋ ወደ መሰዋት ደረጃ እንዳንደርስ የቤተ መቅደሱን ውስጣዊ ንጽህና ምን እናደርጋለን? እስኪ እንጠብቃለን በሉ። ግልጽ ነው፣ ገብቷችኋል? ስለዚህ አሁን ስለዚህኛው ስለ ሐዲስ ኪዳኑ ቤተ መቅደስ ንጽህና ስንመረምር እኛ የተሰማንን ንጹህ ነው ብለን ለማስቀመጥ የደፈርናቸው ነጥቦች አይተን ነው በራሳችን መመራት ይሄድ ነው ወይስ ቅዱስ መጽሐፋችን ላይ ያለውን የቤተ መቅደስ ንጽህና መርህ አንስተን? ቅዱስ መጽሐፍ ላይ ያለውን አንዱ ትርጉም ነው እንጂ መስዋዕተ ኦሪት ለመውጣቱ ብቸኛው ትርጉም አይደለም። ለምሳሌ በጎች መሬትን አርሰው አለስልሰው፣ በሬዎች መሬትን አለስልሰው ዘሩ እንዲዘራ እንዲመች ሊያደርጉ የሚችሉ እንስሳት ናቸው። አይደለም? ግን 1000 ዓመት በሬ ቢያርስ የተዘራውን ስንዴ በኋላ ላይ አበራይቶ ነው እንጂ የሚበላው ሳያበራየው እንደ ከፍ እንዳለና እንደጸደቀ ሂድና ገበሬው ብላና አጭድ እንደፈለግኩን ይለው አይለውም በፍጹም። በሬው የደከመው የስንዴውን ተረፈ ምርት ለመብላት ነው እንጂ ስንዴውን ራሱን ለመብላት አይደለም። በሬው አገልጋዮች ናቸው። ስንዴው ቃለ እግዚአብሔር ነው። ከዛ በኋላ ደግሞ ገለባው ደግሞ ከቃለ እግዚአብሔር ድካም በኋላ ለነሱ የሚገባቸው ቅዱስ ጳውሎስ ለዛ ነው በሬዎችን አገልጋዮች አድርጎ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ የሚያበራየውን በሬ ከመብላት አትከልክለው ይላል። ስለ ወንጌል የደከሙትን የወንጌልን ፍሬ ዘርተዋልና ሊበሉት የሚያስፈልጋቸውን ስጣቸው፣ ሊጠጡት የሚያስፈልጋቸውን ስጣቸው ማለት ነው። ስለዚህ ይሄንን በሬ አባረረ ማለት ለሱ የሚገባውን ሳይሆን ለእግዚአብሔር የሚገባውን ከሚወስድ ሰው ከቤተ መቅደስ መውጣት አለበት ማለት ነው። የቤተ መቅደሱ ንጽህና አንደኛ የሚጠበቀው በዚህ ነው። ግልጽ ነው፣ ገብቷችኋል? ስለዚህ ክብሩን ሁሉንም ነገር የሚወስደው መጀመሪያ ማን ነው? እግዚአብሔር። እሱ ሊሰጠን የወደደውን ደግሞ የሚቀበል ማን አለ? የኛ እጅ እንጂ እኛ የወደድነውን ወስደን እኛ የጠላነውን ለማን አንሰጥ። እኒህ አይነቱን የሚያደርግ የበሬ ጠባይ ያለበት ሰው ካለ ምን ይደረግ? ይውጣ። ስለዚህ ሚዛኑ ሁሌም ቅዱሳት መጽሐፍት ናቸው ማለት ነው እንጂ የሰው ልጅ የገዛ ፍላጎቱና ምኞቱ አይደለም። ለዛ ነው እንዲህ አይነት ነገሮችን በጣም ጥንቃቄ ማድረግ አለብን ክርስቲያኖች። በተለምዶ ባይሆንም ብዙ ጊዜ ላይ ሲባልም ትሰማላችሁ። የሌለበትን ነገር አለብኝ ብሎ የሚያወራ ሰው ምንድነው የሚባለው? ወይም የማይሆንን ነገር ይሆናል ብሎ የሚናገር ሰው ምንድነው የሚባለው? ሐሰተኛ አንደኛ። እሺ አሁን ለምሳሌ ጤነኛ ናቸው አይደለም? እግዚአብሔር በሚያውቀው የውስጣችሁን ፈጣሪን የሚያውቀው። በርግጥ ግን ስትታዩ ጤነኛ ትመስላላችሁ ሁላችሁ። አሁን ዝም ብላችሁ በዚህ በጤነኛ ነኝ በምትሉት ሐሳብ ውስጥ ዝም ብሎ ያለ የሌለ በሽታ አለብኝ ብትሉ ምንድነው የምትባሉት? አንደኛ በሽተኛ ነው፣ ምንም ጥርጥር የለውም። የሌለብን በሽታ መሳብ ራሱ እኮ ጤነኝነት አይደለም። ሁለተኛው ግን ምንድነው ነው የምትባሉት? እሺ ሟርተኛ ነው የምትባሉት። አታሟርት ራስ ላይ አይደለም የሚባለው። የሌለብን በሽታ ዝም ብለህ ስትጠራ እንደዛ ማለት ነው። ያለብንን ከሌለብን ለመለየት ቅዱሳት መጽሐፍትን ገልጠን የአበውን ትምህርት ተመልክተን እንዳኛለንና እናውቃለን እንጂ የገዛ የራሳችንን ሰልፍ ዳያግኖሲስ ራስን በራስ ላይ የምታደርገውን ምርመራ ተማምነህ አለብኝም የለብኝም አይባል። ግልጽ ነው፣ ገብቷችኋል? ጥሩ። በዛ መነሻነት ስለ ማንነት ቀውስ ብናወራ አንደኛው የማንነት ቀውስ ላይ ማወቅ ያለብን ነገር ምንድነው? እንዲህ አይነቱ የማንነት ቀውስ ምንም እንኳን በሽታ ቢሆንም ወይንም ደግሞ ጤናማ ያልሆነ ውስጣዊ ደዌን ማጠየቂያ ቢሆንም ነገር ግን ይህ አይነቱ ነገር የሚነሳው ከበሽታ ብቻ አይደለም። የማንነት ቀውስ ውስጥ ሰዎች ሊገቡባቸው የሚችሉባቸው መንገዶች አንደኛው እድሜ ነው። ብዙ ወጣቶች በነገራችን ላይ በእሳትነት እድሜያቸው ከ20 ዓመታቸው ጀምሮ እስከ 40 ባሉት ከፍም ዝቅም ሊል ይችላል እንደ ሰው ማለት ነው። በዚህ ወቅት ላይ አንድ ሰው የማንነት ቀውስ ሊገጥመው ይችላል። እኔ ማን ነኝ ለሚለው ጥያቄ ተገቢ የሆነ መልስ ላይሰጥ ይችላል።
ለዛ ነው ብዙ ጊዜ በወጣትነት እድሜያችን ላይ ብዙ ነገር መሞከር እንፈልጋለን። ብዙ ነገር ለመሆንም ሞክረናልም ጭምር። የሆነ ሰሞን ላይ በጣም አስቀዳሽ ነበርን። የሆነ ሰሞን ላይ ከጓደኞቻችን ጋር በጣም የምንጠጣ ነበርን። የሆነ ሰሞን ላይ በጣም ዝምተኛ ነበርን። የሆነ ሰሞን ላይ ላይብረሪ የምናነጋ ነበርን። የሆነ ሰሞን ላይ ዝም ብለን ማታ ማታ ወክ ማድረግ አምሮን የምንዞር ሰዎች ሆነን ነበረ እና በእያንዳንዱ ጊዜ ላይ እስኪ ስለ ራስ ንገረኝ ስትባሉ የምንሰጠው መልስ የተለያየ ነበር። ድርጊታችንን ማዕከል አድርገን ማለት ነው። ገብቷችኋል? ስለዚህ አንደኛው በእድሜ ሰው ስለ ማንነቱ ጥያቄ ውስጥ ሊገባ ይችላል። ሁለተኛው ደግሞ ሰው በጣም ከለመደው ለረጅም ጊዜ ሲያደርገው ከነበረው ነገር ሲወጣ የማንነት ቀውስ ሊገጥመው ይችላል። በሰንበት ትምህርት ቤት ላሳያችሁ። ረጅም ዓመት ሰንበት ትምህርት ቤቱን ሲያገለግል የነበረ ሰው በአንድም ይሁን በሌላ ምክንያት ከዛ አገልግሎት ለረጅምም ይሁን ለአጭር ጊዜ እረፍት ሊወስድ ወይንም ደግሞ እረፍት ከሚለው ቋንቋ ይልቅ ሊርቅ ይችላል እንበል፣ በተገቢም ባልተገባም ምክንያት እና ያ ሰው ልክ በራቀበት ጊዜ ላይ ከሚገጥሙት ነገሮች መካከል አንደኛው ስለ ራሱ የሚሰጠው ወይንም ደግሞ ስለ ራሱ የሚናገረው ነገር በጣም ግራ የገባው ነገር ሊሆን ይችላል። ላያውቀውም ጭምር ይችላል። ምክንያቱም ለረጅም ጊዜ እያደረግናቸው የለመድናቸው ብዙ ነገሮች ከልምድ ባለፈ ስለኛነታችንም ብዙ የሚናገሩት ነገሮች አሉ እና አይታችሁ ከሆነ ረጅም ዓመት በአገልግሎት ውስጥ ረጅም ዓመት በቤተክርስቲያን ሕይወት ውስጥ ያለፉ ሰዎች በአንድም ይሁን በሌላ መንገድ ቦታ ሲለውጡ ምን ሲሉ ያንን ነገር ለተወሰነ ጊዜ ሲያቆሙ ሕይወታቸው ጭልም ምን የሚሉበት ምን እንደሚያደርጉ አያውቁትም። እና ያንን ፈርታችሁ ነው አንደኛ ቤተክርስቲያን ውስጥ የተሰበሰባችሁት። የሆነ መሆን የለበትም። ገብቷችኋል? በኋላ ደግሞ ራሴን ምናምን ብለን አይደለም። ይሄ ነገር ግን አይመሰል አይነት ጥያቄና ውስጣዊ የሆነ ስሜት ግን ሊመጣ ይችላል፣ አይቀርልም። በህይወትም ብንመለከተው ደግሞ ረጅም ዓመት ሲሰራ የነበረ ሰው ጡረታ ሊወጣ ይችላል። ጡረታ ሲወጡ እናት አባቶቻችንን አይታችኋቸዋል? በጣም ነው የሚጨነቁት፣ በጣም ነው ውስጣቸው የሚታወከው። የሌለባቸው በሽታ በሙሉ ያለባቸውን ይመስላቸው፣ ይቃዣሉ፣ መውጣት መግባት ይጨንቃቸዋል። እና ሲናገሩ ራሱ ሳርፍ ነው ይሄ ሁሉ ነገር የመጣብኝ ይላሉ። ገብቷቸዋል? ስለዚህ ይሄ ስለማንነታቸው እርሶ ማን ነው ተብለው ቢጠይቁ የዛ ጊዜ ላይ ነበርኩኝ ብለው በትዝታ ያንን ሰው ያወሩታል እንጂ አሁን ያለውን ሰው እኔ ነኝ ብለው አይቀበሉት። እየተረዳችሁ ነው ግን? ጥሩ። ሶስተኛው ደግሞ የሰው እጦት ወይንም ደግሞ ከኛ መካከል የምንወዳቸው ሰዎች በአረፍተ ስጋ ሲለዩን የማንነት ቀውስ ይገጥመናል። ስለ ራሳችን ማንነት በጣም ጥያቄ ውስጥ እንገባለን። ከእናንተ መካከል በቤታችሁ የምትወዱት፣ የምታፈቅሩት፣ የምታከብሩት በጣም አድርጋችሁ ለልባችሁ ቅርብ ያደረጋችሁት ሰው በህይወተ ስጋ ሲለየን በጣም እኮ ከባድ ነው። ቁጭ ብለን ከማልቀስ ባለፈ ቆይ እኔ ማን ነኝ? ወዴት ነው የሚሄደው? ምንድነው ማድረግ የሚጠበቅብኝ? የሚሉ በጣም ብዙ የጥያቄ ናዳዎች ይመጣሉ። ለዛ እኮ ነው ሰው ወዶ እንዳይመስላችሁ የለቅሶ ጊዜ ላይ የሚሰክር የማይጠፋው፣ የሚጠጣ የማይጠፋው፣ ለመሸሸግ ሌላ ቦታ የሚሮጠው ምናምን። እንዲህ አይነቱን ጥያቄዎች መልስ መስጠት አይፈልግም ሰው፣ ይሸሻቸዋል፣ ይርቃቸዋልም ጭምር። ጥሩ፣ በዚህ መንገድ ሊመጣ ይችላል። ከዛ በተጨማሪ ደግሞ ህይወትን የሚለውጡ ነገሮች ለምሳሌ ጋብቻ ጥሩ ነው አይደል? አዎ ጥሩ ነው፣ ምንም ጥርጥር የለውም። መኝታውም ንጹህ ነው ብሎ ቅዱስ ጳውሎስ ተናግሮለታል። የእግዚአብሔርን መንግስት የምንወርስበት ከምንኩስና ውጪ ያለ አንድ መንገድ። ግን ይህ አይነቱ መንገድ በነገራችን ላይ ስለ አንድ ሰው ማንነት ጥያቄ የሚፈጥር ነገር ሊሆን ይችላል። እንዴት ብላችሁ ብትጠይቁ አንድ ሰው ሳያገባ ረጅም ዓመት ኖሮ ሊሆን ይችላል። ወይም ደግሞ የተወሰነ ጊዜ ልክ ባገባበት ጊዜ ላይ ስለሚጠበቅበት ኃላፊነት ብዙ ሲሰማ፣ ብዙ ሲያውቅ፣ ብዙ ሲረዳ ወይም እየተጠበቀበት ማድረግ ሲሳነው እኔ ምንድነው ባል ማቴሪያል አይደለሁም ማለት ነው፣ ሚስት ማቴሪያል አይደለሁም ማለት ነው፣ ዝም ብዬ ተሳስቼ ነው የገባሁት ማለት ነው እያለ ራሱን ጠይቅ። እየሰማችሁ ጥሩ። ስለዚህ ሰው ስለ ማንነቱ አይነት ጥያቄዎች ሊመጣባቸው የሚችሉት ነገሮች በሙሉ በእንዲህ አይነት ምልከታ ሊሆን ይችላል ማለት ነው። አንድ ሰው ስለ ራሱ ማንነት ስለ ራሱ መረዳት ለምንድን ነው የሚያስፈልገው ከተባለ የሚያስፈልገው አንደኛው ውጫዊ ከሆነው ዓለም ጋር ራሱን ማስተያየት እንኳን ይቅር መኖር እንዲችል ስለሚያደርገው። ብዙ ሰው ራሱን በቅጡ ካልተረዳና ካላወቀ ውጪ ያለው ዓለም ስለ ራሱ ያልተገባ ነገር እንዲነግረው ያደርጋል። ይሄን መከላከል በነገራችን ላይ ስለምናምነው ስለ ጌታችን ስለ ኢየሱስ ክርስቶስ ወንጌል መጠበቅ ቤተክርስቲያናችን
የዕቅበተ እምነት አገልግሎት ትሰጥበታለች። ቅዱስ ዮሐንስ አፈወርቅ እንዲያውም ስለ ሕፃናት በጥንቃቄ እንዲህ ብሎ ይናገራል። ወላጆች ሆይ ልጆቻችሁን ስታሳድጉ ጌታ እንዲህ ነው ብላችሁ አስረግጣችሁ ነግራችሁ ካላሳደጋችኋቸው ጌታ ያልሆነውን እየነገሩ ዓለም ያሳድግባችኋል። ገብቷችኋል? ቤተ ክርስቲያን ውስጥ ተገኝተን ስለ እግዚአብሔር የምንሰማው ዓለም እግዚአብሔር ያልሆነውን ነው እኮ ብላ ምን እንዳታረገን እንዳትነግረን። ግልጽ ነው። ስለዚህ ስለ ራሳችንም ማወቅና መረዳት አለብን ብለን የምንናገረው ያልሆነውን ናችሁ ተብለን ምን እንዳንደረግ እንዳይነገረን ነው። ዓለሙ ላይ ያለው ትልቁ ፈተና በነገራችን ላይ እሱ ስሞቹ የተለያዩ መጠሪያ ይኖራቸው እንጂ አንደኛው የማንነት ቀውስ ወይንም ደግሞ የማንነት ጥያቄ ነው። ምዕራባውያኑ ዓለሞች በዛ በጣም ርቀት ያለባቸው ፈተናዎች ላይ ደርሰዋል። እኛም ሀገርና ወጣቶቻችን ላይ ግን ክርስቲያኖች ይሆንም ኦርቶዶክሳውያንም ጭምር ይህ አይነት ነገሮች ይታያሉ። በምን ያክል ርቀት በደንብ ተቀምጦ ምናልባት መምህራንም ሊቃውንተ ቤተክርስቲያንም ባለሙያዎችም ጥናት ማድረግ የሚጠበቅብን ነገሮች ይኖራሉ ሁላችን። ነገር ግን ስትመለከቱት ችግሩ የለም ብላችሁ ልትናገሩ አትችሉ። ምክንያቱም ይህቺ ምድር ከማህፀን ይዞት የወጣውን ጾታውን እንኳን አይ ላትሆን ትችላለህ ብላ የምትነግረው ነው። ከዚህ በላይ ማንነት ቀውስና ጥያቄ ምን አለ? አስባችሁበታል? ይዛችሁት የወጣችሁትን ጾታ መምረጥ ትችላለህ ስትባሉ አድገህ ወስን እስኪ ወይ ወንድ ወይ ሴት ትሆናለህ፣ ወንድ ሆነ ተወልደ ወይ ሴት ሆነ ተወልደ እንደማለት። ይሄ በጣም ቀላል እንዳይመስላችሁ። ከሩቅ ሆኖ የሚንኳኳ ነገር በነገራችን ላይ ብሂልም ይባላል አይደለ? ይሄ ጎረቤት የሆነ ነገር ሲሆን ብለህ ስማ ይባላል። ለምንድን ነው? አንተ ጋር መምጣቱ ስለማይቀር ነው። በተለይ ደግሞ እንደኛ ምዕራባውያኑ በእውቀትም በህይወትም መጥቀው እነሱ የሚያረጉትን ነገር ለማድረግ የሚጓጓ ትውልድ ባለበት ጊዜ ላይ ደግሞ ስትመለከቱት እንዲህ አይነቱ ነገሮች ዛሬ አይጥቀሙ እንጂ ነገ ላይ በጣም ጥሩ የሆኑ መሰረቶችን ቤተክርስቲያን የምታስይዝባቸው ትምህርቶቿ ናቸው። ትላንት የነበሩ አሁንም ደግሞ እየተማርናቸው ያላቸው። ስለዚህ ውጫዊውን ዓለም ስለኛ ሳይነግረን እኛ ስለ ራሳችን በቤተክርስቲያን ውስጥ የምንማረውን ትምህርት አውቀን ስለ ራሳችን መረዳት መያዛችን ውጪ ስንኖር ለመኖር አይከብደንም። ማንነቱን ያልቀየረ ሰው ዓለም ላይ ለመኖር በጣም ቀላል። አሁን ብዙዎቻችን ሙከራችን ራሳችንን ከማወቅ ይልቅ ያልሆነውን ሆነን መታየት ስለምንፈልግ። እውነት ግን ከተባለ ክርስቲያን የሆነውን ማንነታችንን አውቀ ነው የኖርን ከሆነ ዓለም ላይ መኖር ምንም አይከብደን። ምንም የሚከብድ ነገር አይደለም። ምክንያቱም እቺ እኛ አትኖርባትም እያልን የምንሰብካት ዓለም የሚገርማችሁ እንጦንስ ኖሮባታል፣ መቃርስ ኖሮባታል። ከመኖርም ባለፈ እግዚአብሔርን መንግስት የሚወርሱባትን የጽድቅ ስራ ሰርተውባታል። እና ለኔና ለእናንተ ራሳችንን ማወቅ ተሳነንና ክርስቶስ አዲስ መሬት ይፍጠርልን፣ አዲስ የሆነ ዓለም አዘጋጅቶ ይሄ ትራይል ፍሪ ነው፣ ምንም ለፈተና የምታልፉባት መሬት ናት፣ እስኪ በደንብ ተመራመሩ ይበል። እዚህችው ምድር ላይ ነው ሆኖ እነ እንጦንስ የጸደቁት፣ እነ መቃርስ የጸደቁት፣ እነ ቅድስት አርሴማ እግዚአብሔርን ታምኖ እስከ መጨረሻው ድረስ የቆዩት። ይሄንን ምድር ላይ መኖር በጣም ከባድ ያደረገን ስለ ራሳችን ቤተክርስቲያን የምትነግረንንና ማወቅ ያለብንን ስለማናውቅ ስለሆነ ነው። ስለዚህ ስናውቅ በዓለም ለመኖርም ጭምር በጣም ጥሩ አይነት ገጽታ ሊኖረን ይችላል። ከዛ በተጨማሪ ደግሞ ስለ ራሳችን ማወቃችን ምን አይነት ጥቅም ይሰጠናል? ቋሚ የሆነ የራሱን ማንነት እያወቀ የሚኖር ማንኛውም አይነት ክርስቲያን ግራ ከመጋባት ከጭንቀት ራሱን በምን አይነት ቦታ ማግኘት እንዳለበት ሊያሳስበው ከሚችሉ ውሳኔዎችም ጭምር ከመሳሳትም እግዚአብሔር ባወቀ በጣም ሊታደገው ይችላል። ራሱን የሚያውቅ ሰው ግራ ይጋባል፣ ራሱን ስለሚያውቅ ማለት ነው። ራሱን በደንብ አድርጎ የሚያውቅ ሰው ከጭንቀት ነፃ ሊሆን የሚችልበት መንገድ አለ። ሶስተኛው ደግሞ ራሱን በጣም ለማወቅ በእግዚአብሔር መነጽር ውስጥ ለመረዳት የሚሞክር ሰው ደግሞ ውሳኔዎቹን ለመወሰን ቀላል ናቸው። አሁን አብዛኞቻችን ይህን ላድርግ ይህን አናድርግ የምንላቸው ውሳኔዎቻችን ላይ ጉዳዩን በጥልቀት እንድንመረምር ትንሽ ይከብዳል፣ እስኪ እናስብበት ከሚያሰኙት ምክንያቶች አንደኛው ያው ሁሌም የምናውቀው ነው፣ የማንም ፈቃድ መጠየቅ ሁሌ ስለሚቀድም የእግዚአብሔርን ፈቃድ የእግዚአብሔር ፈቃድ ግን ምን ይመስላችኋል? አንደኛው እኮ ቅዱሳት መጽሐፍት ላይ ተጽፏል እኮ የእግዚአብሔር አንደኛውና የመጀመሪያው ፈቃድ ሁሉ መዳንን እንዲወርስ። በቃ ምንድነው የእግዚአብሔር ፈቃድ ተብላችሁ ብትጠየቁ እኔ እንድድን ብላችሁ መመለስ ትችላላችሁ። የእናንተ መልስ አይደለም፣ የቅዱሳት መጽሐፍት ነው፣ የመጽሐፍ ቅዱሳችን መልስ ነው። እርሱ መዳን እንዳለበት የሚያውቅ
እንዲድንም ተብሎ የተፈጠረ መሆኑን የሚያቅሰው ከሆነ አንድ ክርስቲያን ስለራሱ ቢያንስ ብዙ ነገር ባያውቅ ስንት ነገር አውቁ አንድ ዋነኛ ጉዳይ አውቁ። ስለዚህ ላያድነው ከሚችሉ ምንም አይነት ነገሮች ውሳኔዎች ራሱን ምን ያደርጋል ማለት ነው ይጠብቃል ማለት ነው። አሁን ይህንን ስለማናውቅ ነው ውሳኔ ለመስጠት ለአብዛኞቻችን የሚከብደው በጣም ግራ የምንጋባው እንዴት ላድርገው እንዴት እንዲልሁን እያለንም ጭምር የምንጠያየቀው ማለት ነው። እንዲህ አይነቱ ርዕሰ ጉዳይ እንኳን ለቤተ ክርስቲያን ይቅርና በነገራችን ላይ ለቅዱስ መጽሐፍም ስለማንነት መጠየቅና ማወቅ እንግዳ አይደለም። ታስታውሱ ከሆነ ጌታችን ፊልጵስዩስ የምትባል ቦታ ላይ ቅዱሳን ሐዋርያትን እንዲህ ብሎ ጠይቋቸው ነበረ። ሰዎች የሰው ልጅ ማን ይሉታል አላቸው። ብዙ ጊዜ ተምራችሁታል። ሰዎች ያላቸው ሌሎቹን ነው። የሰው ልጅ ብሎ ደግሞ ማንን የጠራው? ራሱን። ሰዎች እኔን ማን ይሉኛል እንደማለት ነው ጥያቄ። ሐዋርያትም ከነሱ መካከል መለሱለት። አንዳንዶች ኤርሚያስ ነህ ይሉሃል፣ አንዳንዶች ኢሳይያስ ነህ፣ አንዳንዶች ኤልያስ ነህ፣ አንዳንዶች ነቢይ ነህ፣ ሌሎችም ሰዎችም የሚሏቸውን ምክንያቶችና መልሶችን በሙሉ ደረደሩ። ጌታችን ኢየሱስ ክርስቶስ የተሰጡትን መልሶች በሙሉ ሰማና መጨረሻ ላይ ደግሞ ሐዋርያቱን መልሶ ምን አላቸው? እናንተስ እኔን ማን ትሉኛላችሁ አለ። ሩቅ አንሂድ። ይሄ የጠየቀው ጥያቄ የአይደንቲቲ ወይም የማንነት ጥያቄ ነው አይደለም? አይደለም። ያው ባትሉም ነው ስለ ራሱ ማንነት የጠየቀው ሳያውቀው እኮ አይደለም። ስለዚህ አያችሁ፣ ስለ ራሳችሁ ማንነት መጀመሪያ ካወቃችሁ፣ አንድ ሰው ካወቀ ከዛ በኋላ ነው ወጥቶ እኔንስ ማን ይሉኛል ብሎ የሚጠይቀው። አሁን የኛ ግራ የተጋባ ነው። ስለ ራሳችን ሳናውቅ ነው ወጥተን ዓለምን እኛን ማን ትለናለች የምንለው። ለዛ ነው መጀመሪያ ላይ ያልኳችሁ ስለ ራሳችሁ በቅጡ ከእግዚአብሔር ካላወቃችሁና ካላወቅን በቀር ወጥተን ዓለምን ስለኛ ምን ትያለሽ ብንል ሐዋርያት የሰጡትን መልስ ነው የምትሰጥ። እንዲህም ነህ እንደዛም ነህ እንዲህም ነህ እንደዛም ነህ። የመረጥከውን ደስ ያሰኘን ትመርጥና እውነትም እኔ እንዲህ ነኝ ብለህ ትኖራለህ ወይ ለመኖር ትገደዳለህ። ጌታችን ግን እኔንስ ማን ትሉኛላችሁ አለ። መለሱለት፣ አንተ የሕያው የእግዚአብሔር ልጅ ነህ አሉት። ጌታችን ኢየሱስ ክርስቶስ ይህን የቅዱስ ጴጥሮስን መልስ ደግሞ ምክንያት አድርጎ ያለውን አለው ለእርሱም ጭምር አንተ አለት ነህ፣ በዚህ ምስክርነትም ላይ ቤተክርስቲያኔን አንጻታለሁ። ያነጻትን ቤተክርስቲያን ደግሞ የምን ደጆች አይችሏትም አለ። ስለዚህ አየህ፣ ማንነቱን የሚያውቅ ሰው ከማን እንደተገኘ የተረዳ ሰው ምንም አያናውፀውም ማለት ነው። ምንም የሚጥለው ነገር የለም። ባይሆንም የሚፈትኑትን ነገሮች ግን ምን ማድረግ ይችላል? መቋቋም ይችላል። ምክንያቱም የማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ ጌታችን እንዲህ ብሎ ተናግሮ ነበር። ንፋስም ነፈሰ፣ በአለት ላይ የተሰራውን ቤት ማለት ነው። ንፋስ ነፈሰበት፣ ጎርፍ መጣበት፣ ውሃም ዝናብም ወረደበት አይደል? ግን በአለት ላይ ተሰርቷልና ቤቱ ምን አልሆነ? አልፈረሰም ማለት። ማንነቱን በእግዚአብሔር መሰረትነት ላይ ያወቀ ሰው እንዳያውቅ ሊያደርገው የሚችል ዝናብ ቢመጣ፣ ንፋስ ቢነፍስ፣ ጎርፍ ቢመጣ ምን ያደርግም? አይነቃነቅም። ስለዚህ ክርስቲያኖች አሁን ልጠይቃችሁ፣ ራሳችሁን ማወቅ የምትፈልጉት በእናንተ መነጽር ነው ወይስ በእግዚአብሔር? እሱን እናንተ ነው መመለስ ያለባችሁ ካላችሁ፣ ስለዚህ ከራሳችሁ በላይ ሊያውቃችሁ የሚችለውን እግዚአብሔርን ፈልጋችሁት የምትመጡት ስለ ራሳችሁም ጭምር ለማወቅ ነው ማለት ነው። ለእግዚአብሔር ይህን ጥያቄ ብትጠይቁት መልስ መስጠት ይችላል። ለምሳሌ በጣም ጓደኛ መስታወት ነው ስለሚባል በጣም ስለ ራሳችሁ ማንነት ልትጠይቁት የምትችሉት ማለት ነው ጓደኛ አይደል? ለምሳሌ ሁለታችሁ ጓደኛሞች ብትሆኑ ምሳሌ ነው ናችሁ። እሺ ሁሉ ችግር የለም። አሁን አንቺ ለእሷ እሷም ለአንቺ መታ እኔ ማን ነኝ ብትልሽ የምትሰጫት መልስ አለ። አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነህ። አንተም ወዳጆች የምትሆኑ ሁለታችሁ ጓደኛሞች ብትሆኑ ቆይ እስኪ ስለ ራሴ ንገረኝ ብትለው የምትነግረው ነገር አይኖርም? ይኖራል አይደል? የምትነግረውን ነገር ግን ስለ ራሱ አንዳንዱን እውነት አንዳንዱ ደግሞ ቢሆን ብለህ የምትመኘውንም ጭምር አይደለም አለው እኮ በውስጥ አዋቂነት የኛም የሆነች ነገር አለችባት ጣል የምናረጋት ማለት ነው። አንዳንዴ ደግሞ ጠይቆ ወዳጅን ስለማንነቱ መመለስም የሚከብድ ጊዜ አለ። እኔ እንጃ ልብ ብዬህም አላውቅም ነህ እንዲህ ዛሬን ያወቅኩት ምናምን የሚልም አለ። እንዲህ ብላችሁ ብትጠይቁት ያለምንም ጥርጣሬ በእርግጠኝነት እንዲህ ናችሁ ብሎ ሊመልስ የሚችለው ማለት እግዚአብሔር ብቻ ነው፣ ሌላ ማንም የለም። ሰው ባወቀህ በተረዳህ ተጠግቶ ባየህ አብረኸው በዘለቅባቸው ዘመናት ነው አይደለ ስለአንተ ሊያውቅ የሚችለው። ከሱ ግን ተለይተህ የቆየህባቸው ጊዜ ነው ምን አብረሃት አይደል ቤትን የምትተኛው ቢቀር እንኳን አብራችሁ መጸዳጃ ቤት አትገቡም አይደል? ተለያይታችሁ ነው። የተወሰነች ጊዜም እንኳን ብትሆን ከጓደኛ የሆነ ነገር የምትርቅባት አለች።
ሺህ ዓመት ግን ከጓደኛ ብትርቅ በሰማይም ብትሄድ በምድርም ብትበር በፍጹም ከእይታውና ከሱ ቁጥጥር ውጭ የማትሆነው ማንም ብቻ ነው። ስለዚህ ክርስቲያን ራሱን ለማወቅ የሚጠጋው የማንነት ቀውስ እንዳያጋጥመው የሚሆነው አብሮ ከማን ጋር? ከእግዚአብሔር ጋር። ያለ እግዚአብሔር ሰው ክርስቲያን በተለይ ራሱን ሊያውቅ አይችልም ማለት ነው። ክርስቲያኖች ግን በተለየ መልኩ ይህንን እያወቁ እንዴት ነው ስለ ማንነት ቀውስ ውስጥ ጥያቄ ውስጥ የሚገቡት ሲባል ይህንን አይነት ፈተና እኛ ለምንድን የሚያጋጥመን ብንል አንደኛው ካለ እግዚአብሔር ከእግዚአብሔር ጋር መሆን ስለምንፈልግ ነው። ካለ እግዚአብሔር በሉ እንጂ እግዚአብሔር ጋር መሆን ስለምንፈልግ። አዎ እግዚአብሔርን ማወቅ የምንፈልገው እኛ ያለሱ ነው። ከሱም ጋር መሆን የምንፈልገው እሱ በሚፈልገው መንገድ ሳይሆን እኛ በምንፈልገው መንገድ ስለሆነ ሁሌም ስለ እግዚአብሔርም አሰራርም ግራ ይገባናል። ያው የበሰበሰ የሚበሰብስ አይምሮ ኖሮን የተሰጠን ስለሆንን የእግዚአብሔርን ስራ በምልአት ጠንቅቀን እናውቃለን አንልም። ግን እንደው ምንድነው እንኳን ብለን እንዳንጠይቅ የሚያደርገን ነገር ምንድነው ብትባሉ አንዳንዶቻችን ስለ እግዚአብሔር ከእግዚአብሔር በላይ የምናውቅ ስለሚመስለን በእርግጠኝነት ደግሞ የምናወራም አንጠፋም። እንዲህ እኮ ነው እሱ እያልን ማለት ነው። እንዲህ እኮ ነው እሱ እያልን የተነገሩንን ነው ተብሎ የተነገረን ነገሮች አይደለም የእኛን መላምቶች ለማለት ነው። ይህን ብላችሁ እየሰማችሁኝ ነው። ስለዚህ ሰው ያለ እግዚአብሔር እግዚአብሔርን ካለ እግዚአብሔር አምላኩንም እግዚአብሔርንም ማወቅ እችላለሁ ሞክራለሁ ብሎ የተነሳ ጊዜ ላይ ስለ ማንነቱ ቀውስ ውስጥ ሊገባ ይችላል። አንደኛው። ሁለተኛው ደግሞ አንድ ክርስቲያን ስለ ማንነት ቀውስ ላይ ሊገባ የሚችለው ምንድነው? ስለ ራሳቸው ሳያውቁና የተጠሩበትንም ዓላማ ሳያውቁ ሲቀሩ። እስኪ ስለ ራሳቸው በሉ ሳያውቁ ሲቀሩና የተጠሩበትን ዓላማ ሳያውቁ ሲቀሩ። ጥሩ። መጽሐፍ ቅዱስ ላይ ያሉ በእንዲህ አይነት መልኩ ስለ ማንነታቸው የተፈተኑ ከብዙዎች 3 አባቶቻችንን አንስተን ለማየት እንሞክር። የመጀመሪያው ሊቀ ነቢያት ቅዱስ ሙሴ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 11 ላይ እንደምታስታውሱት ሊቀ ነቢያት ቅዱስ ሙሴ እግዚአብሔር አምላክ ጠራው። ከበጎቹ መካከል ጠፍታ ሊያገኛት ሊፈልጋት ቢወጣ ሐመልማሉንና ነበልባሉን ዕፀ አየ። ዕፀ አይቶ ወደዛ ለመመርመር ሲጠጋ ግን አምላካችን ልዑል እግዚአብሔር ከዕፀ ውስጥ ድምፅ አውጥቶ አሰምቶ የቆምክባት ቦታ የተቀደሰች ናትና ምንህን አውልቅ አለው። ከምንህ ላይ? ጫማህን ከእግርህ ላይ አውልቅ አለው። ስለዛ ቦታ በደንብ ጠንቅቆ ከሙሴ በላይ ማን ያውቃል ማለት ነው። ጥሩ። ይህም የማንነት ጥያቄ እንዳለው እንዳትረሱ ማለት ነው። ስለሆነ ቦታ ስለሆነ ክብር ስለዛ ቦታና ክብር ከሚሰጡት ሰዎችና አድርጉ ተብለው ከታዘዙት ሰዎች በላይ ማን ያውቀው? እግዚአብሔር ያውቃል። ስለዚህ ቦታ ክብር ረጅም ዓመት የዘለቀ ሰው ብቻ ነው የሚያውቀው አይደለም። ያ ሰው ረጅም ዓመት ስለቆየስ ሙሉ በሙሉ የዚህን ቦታ ክብር ጠንቅቆ የተረድቶታል ማለት ነው አይደለም። የዚህን ቦታ ክብር ጥንቅቅ አድርጎ የሚያውቀው በደንብ አድርጎም እንዲህ ነው ብሎ መናገር የሚችለው ማን? እግዚአብሔር። ሰው በተገለጠለት ባወቀው ባነበበው ግን ሊናገር ይችላል፣ በምልአት ባይሆን። ጥሩ። ሙሴ ስለዚህ ጫማህን አውልቅ አለተባለ፣ አወለቀ። ከዛ በኋላ ጌታችን ጋር መነጋገር ጀመረ። ሕዝቤን ከግብፅ ባርነት እንድታወጣልኝ ፈልጌ ነው አንተን የመረጥኩት አለ እና ቁጥር 11 ላይ ሊቀ ነቢያት ቅዱስ ሙሴ እኔ ማን ነኝ ብሎ ጠየቀ። ይሄንን ሁሉ አርግ የምትለኝ እኔ ማን ነኝ አለ። በሌላ ቋንቋ ሁዋማይ ማለት ነው። እኔ ማን ነኝ? የማንነት ጥያቄ ነው። እኔ ማን ነኝ አለ። ሙሴ እንዲህ ብሎ ሲነግረው ግን አምላካችን ቅዱስ እግዚአብሔር እውነትህን እኮ ነው አንተ ማንም አይደለም ብሎ አልቀጠለም። አብሮት ለመሆኑ ማሳያ እንዲሆን አንዴ እጅህን በብብት ውስጥ አስገባ፣ ከዛ አውጥቶ ለምጽ ሲሆን መልሶ አስገብቶ ሲነጻ አሳየው። የያዘውን በትር አስጥሎ እባብ ሲሆን እባቡን መልሶ ሲይዘው እንጨት መሆኑን ሲያይ አዎ እግዚአብሔር ከኔ ጋር ነው የሚለውን እንዲያውቅ አደረገ። እኛ ግን ቢያንስ ከሙሴ እኔ ማነኝ የምትለዋን ጥያቄ እንድትረዱት እና እንድታውቁት የሚያስፈልገው ነጥብ ምን መሰላችሁ? ሙሴ እኔ ማነኝ ብሎ ለጠየቀው ጥያቄ እግዚአብሔር ስለ ማንነቱ እንዲህ ነህ እንደዛ ነህ አንተ እኮ ራስን ስለማታውቀው ነው እንጂ እንዲህ አይነት ነገሮችን አላወራለትም። ለምን ትሉ እንደሆነ ሙሴ የተፈለገበትን ዓላማ ስላላወቀ ነው እንጂ ያንን ጥያቄ የጠየቀው
ማነህ ተብሎ ቢጠየቅ ሊመልሰው የሚችለው መልስ ስላጣ አይደለም። ማነህ ቢባል እኔ ዕብራዊ ነኝ፣ ግብጽ ያደግኩኝ ነኝ፣ ከዛ ሰው ገድዬ ጠፋው፣ ከዛ 50 ዓመት በግ ጠበቅኩኝ፣ በጎቼ ጠፍተው እንዲሆንኩኝ ብሎ የሚናገረው መልስ ጠፍቶት አይደለም። ስለዚህ ከዚህ አንድ ልትማሩ የምትችለው ነገር ከዚህ ካነሳ ነው ማለት ነው። በሙሴ ውስጥ ያለው በአባታችን በቅዱስ ሙሴ ውስጥ ያለው የማንነት ጥያቄ የኛም ጥያቄ ነው። እግዚአብሔር ፊት ቆሞ ለአንተ እኔ ማን ነኝ ብላችሁ ጠይቃችሁ ታውቃላችሁ? መጠየቅ ግን አለብን እኮ። እንኳን ለእግዚአብሔር ይቅርና እኮ ለምትወዱት ወዳጃችሁ እንኳን እኮ ያለውን ቦታ ወይም እናንተ በእርሱ ልብ ያላችሁን ስፍራ ለማወቅ ስትሉ ቆይ እኔ ግን ምን ነኝ ብላችሁ ጠይቃችሁ አታውቁም? ለነገሩ ጓደኝነት እንተው፣ በፍቅረኛሞች ይህ ጥያቄ የተሰነበተ ነው አይደለም? ወንድና ሴት ሲዋደዱ በተለይ ሴቲቱ ናት እንደዛ የምትለው ነው የሚባለው። ቆይ እኔ ምንህ ነኝ ትለዋለች። ቆይ እኔ ማን ነኝ ላንተ ትለዋለች። እሱም ሊላት ይችላል። እንዲህ አይነት ጥያቄዎች ለምንድን ነው የሚነሱት የምትሉ ከሆነ ማን እንደሆንንና ለምን እንደተፈለግን ሳናውቅ ስንቀር የሚመጡ ጥያቄዎች ናቸው። እግዚአብሔር ሙሴን የፈለገው የሆነ በግ ጠባቂ እንዲሆን አልነበረም። በጎቹን በመጠበቅ ውስጥ እስራኤላውያን የተባሉ የተለያየ እንደ በግ አመል ያላቸውን ህዝቡን መጠበቅ የሚችለውን ሰው ማውጣትን ነበር። ስለዚህ ሙሴ ስለ ራሱ አውቆ ከሚናገረው በላይ እግዚአብሔር ያውቀዋል አያውቀው? እናንተ ስለ ራሳችሁ ነገ መሆን የሚጠበቅባችሁን ነገር እግዚአብሔር ያውቀዋል አያውቀው? ለዛ ነው እግዚአብሔር እንጠጋው። ምን ሙሴ ስለ ራሱ የሚያውቀው በግ ጠባቂ መሆኑን ነው እንጂ ይሄንን እግዚአብሔር አድርግ የሚለውን ነገር ከእግዚአብሔር ጋር አብሮ ሊያደርገው እንደሚችል አያውቅምም አልተረዳምም ጭምር። ልክ እሱን ግን ታዞ እሺ ማለት ሲጀምር ግን አይሆንም ብሎ ያሰባቸው ነገሮች፣ ኮልታፋ አንደበት አለኝ ብሎ የተናገራቸው ብዙ ምክንያቶች በሙሉ ፈርዖን ፊት ቆሞ ከወንድሙ ጋር አብሮ ሆኖ ሲገፋቸውና ከእግዚአብሔር ጋር አብሮ ሲያልፋቸው እንመለከታለን። አንደኛው ሙሴ ነው። ሁለተኛው ቅዱስ ጳውሎስ ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ ነው። ጳውሎስ በቀደመው ሳውል ማለት ነው ክርስቲያኖችን ያሳድ ነበረ። አሳዳጅነቱ ዘመን በደማስቆ መግቢያ በሮች ዙሪያ ላይ ነበር ያቆመው። ሄደ። ወደ ደማስቆ መግቢያ በሮች በደረሰ ጊዜ ላይ አምላካችን ልዑል እግዚአብሔር በብርሃን መታው፣ ከፈረሱም ወደቀ። የፈረሱን መውደቅ የተመለከተው ግን ራሱ ቅዱስ ጳውሎስና ራሱ ክርስቶስ ነው እንጂ በዙሪያው ላይ ያሉት ነገሮች በሙሉ ጳውሎስ ማንን ያናገር አያውቁም ነበር። ዝም ብለው ነበር ሲመለከቱት የነበር እና የሚያሳድደው የናዝሬቱ ኢየሱስ እንደሆነ ጌታችን አምላካችን ኢየሱስ ክርስቶስ ሲነግረው ጳውሎስ ምን እንዳለ ትዝ ይላችኋል? እንዲህ ነበር ያለው፣ ምን አደርግ ዘንድ ትወዳለህ አለ። እስኪ ምን አደርግ ዘንድ በሉ። ትወዳለህ። ይሄ ደግሞ መለወጥና የተጠራበትን ዓላማ እየመሰከረ መኖርን ነው። ስለ ማንነት ውስጥ ከቅዱስ ጳውሎስ የምንማረው ልክ እቺን ንግግር ከተናገረ በኋላ ጌታችን ኢየሱስ ክርስቶስ ምን አይነት መሆን እንደሚፈልገው ወይንም ደግሞ ምን አይነት ሰው ቢሆን ቅዱስ ጳውሎስ እግዚአብሔር እንደሚፈልገው ነገሩ። እንዲያርግ 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 ከዛ በኋላ እንዲሆነ ደግሞ ለአሕዛብ ምርጥ ዕቃዬ ትሆናለህ፣ ትሰብካለህ፣ ታስተምራለህ፣ ትናገራለህ እያለ ጌታችን ኢየሱስ ክርስቶስ ነገረው። ግልጽ ነው፣ ገብቷችኋል? ነገረው። እንዲህ ነው የሚገጥምህም ብሎም አስተማሩ። አሁን ቅዱስ ጳውሎስ ከዛች ከነበረባት ቦታ ላይ ተነስቶ ወደ ደማስቆ ሲሄድ ይህን ነገር ያጋጥመኛል ብሎ ገምቶ ነበር? አልገመተም። እሱ ያወቀው የተነሳበት ዓላማ እዛ ውስጥ ያሉ ክርስቲያኖችን ከሆነ ታዛችኋልና አይሁዳዊነትን ተቀበሉ ለማለት ነው። ካልሆነ ደግሞ በጉልበትም ለማስገደድም ጭምር። ይህንን ማወቅ ያነሳውላችሁ ዋነኛው ሐሳብ ምንድን ነው? ስለ ማንነታችን የምናውቅበት የሆነ ተአምራዊ የሆነ ቅጽበትን ብቻ እንፈልግ። ዕለት ዕለት ቤተ እግዚአብሔር መመላለሳችን ስለኛ ልናውቅበት የምንችልበት እንዲህ አይነቱ የመገለጥ ቀን ሊሆን እንደሚችል በተስፋ ነው መምጣት ያለብን። ቅዱስ ጳውሎስ ሲወጣ ከዛች ቦታ ላይ ተነስቶ ራሱን አገኛለሁ ብሎ የሚወጣ ቤተ ክርስቲያን ውስጥ የምንገባ እኛ ግን እንዲሁ ዝም ብለን መውጣትና መግባት አይጠበቅብንም። ራሳችንን እግዚአብሔር ፊት ልናገኘው እየናፈቅን ነው መምጣት ያለብን። ከዛ በኋላ ቅዱስ ጳውሎስን ስታዩት ደግሞ የዓላማ ኗሪ ሆነ። ስለ ማንነቱ ካወቀ የተጠራበትን ሐሳብ ከተረዳ በኋላ ከዛ በኋላ ህይወቱ ቀለለለት። ድንኳንም እየሰፋ ይኑር፣ ይሰቃይ፣ ይንገላታም፣ ወህኒ ቤት ይግባ፣ ምንም ዓላማውን አውቆታል። አሁን ስለ ራሳችንም ስለማናውቅም ሆነ የተጠራንበትንም ዓላማ እየተነገረንም ስለማናምንበት ህይወት የከበደን ለዚህ
ጥሩ። ሶስተኛ ቅዱስ ጴጥሮስ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 74 ላይ እንደምታነቡት ደግሞ ቅዱስ ጴጥሮስ አስቀድሞ በምሴተ ሐሙስ ላይ ጌታችን ኢየሱስ ክርስቶስ ስለ ቅዱስ ይሁዳ ነፍስ መትረፍን ምክንያት አድርጎ እንዲህ ብሏቸው ተናግሯቸው ነበር። ከእናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችኋል። ይህ ጥሪ ነበረ ለይሁዳ ቢሰማና ቢረዳ ኖር። ግን አብሮ ከሌሎቹ ጋር ማን ነው እያለ ተናገረ። እኔ ነኝ እያሉም ራሳቸውን ሐዋርያት በሙሉ ተጨነቁ እና ከእናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችሁ ያለውን የጌታን ንግግር ግን ሲሰማ ቅዱስ ጴጥሮስ ምን ነበር ያለው? ትዝ ይላችኋል። ሁሉም አሳልፈው ቢሰጡ እኔ ግን ምን አላረገም? በፍጹም አልሰጥም፣ አልክድህም አለ። ከራሱ በላይ ጴጥሮስን ክርስቶስ እንደሚያውቀው የምታውቁት የዚህ ጊዜ ላይ እውነት እልሃለሁ ዶሮ ሳይጮህ ትክደኛለህ ብሎ ነገር። አያችሁ፣ ስለ ራሳችሁ በጣም እርግጠኛ አትሁኑ በእግዚአብሔር ፊት። በፍጹም እኔማ አምላኬን እንዲህ አላረገውም አትበሉ። ከእናንተ በላይ እናንተን እግዚአብሔር ያውቀዋል። መተማመናችሁን እንድተዉት አይደለም። ስለ እግዚአብሔር ያላችሁንም ፍቅር በእንዲህ አይነት መንገድ በፍጹም ሳላረገው አሳየዋለሁ ማለታችንን እርግፍ አድርገን እንተወ ለማለት አይደለም። መታመን ግን ያለብን እኛ ለረጅም ጊዜያት ባሳየነው ልምምድ ሳይሆን በማን ጽናት ላይ እንዲሆን፣ በእግዚአብሔር ላይ እንዲሆን። ቅዱስ ጴጥሮስ በዚህ ቅጽበት ላይ የታመነው ክርስቶስን አለመካዱን እስካሁን ድረስ የተከተለበትን ርቀት ስላየው እስካሁን ድረስ አብሬው ከሆንክ አሁን የመጨረሻው ሰዓት ላይ ለምን እክደዋለሁ? አይሆንም፣ ኧረ እኔ አልክድም አለ። ትክደኛለህ ብሎ ነገሩ። ከዛ በኋላ ትዝ ይላችኋል፣ የመጀመሪያ ጊዜ ላይ ሲያዝ ወደ ግቢው መግባት ስላልቻለ ቅዱስ ዮሐንስ ወንጌላዊ ስለሚታወቅ በዛ ግቢ ውስጥ አብሮ ገባ። አዩት። አንተ ደቀ መዝሙሩ ነህ ብለው ሲናገሩት ምንድን ያለ? ኧረ በፍጹም አላውቀውም አለ። ደግሞ ድጋሚም አሁንም ተመለከቱት። ንግግር እሱን ይመስላል። ኧረ አለን ያ ሰው አላውቀውም አለ። ብርሃን የበራበት ቦታ ላይ ደግሞ ፊቱን ያዩት ደግሞ ጭራሽ አንተማ እንዲያውም በዛ አትክልት ስፍራ ራሱ ሳናይ አንቀርም አሉ። ጆሮን የቆረጠው ሰው ቤተሰቦች ማለት ነው። ይህን ሰው አላውቀውም ማለት መጨረሻ ላይ ክፋቱ ራሱ ከፍ አለ። ስለማንነቱ ያለውን ጥያቄ አሁን ተረዳችሁት ማለት ነው። አሁን እኛ በነገራችን ላይ ቅዱስ ጴጥሮስ በጣም ነው የሚገርማችሁ። ክርስቶስን ይህን ሰውዬ አላውቀውም ብሎ ሲናገር ራሱ ቅዱስ ጴጥሮስ ይህን ሰውዬ አውቋል? አያውቀውም እኮ። እንዲህ ነኝ ብሎ አልገመተም ነበረ ቅዱስ ጴጥሮስ። ግን አያችሁት፣ እግዚአብሔር ከሱ በላይ ጴጥሮስን በደንብ ጠንቅቆ ያውቀው ነበር። ለራሳችሁ ራሱ እንግዳ የሆነ ማንነት የላችሁም ማለት ነው። ይህን ሰውዬ እኔ ራሱ አላውቀውም፣ እንዴት እንዲህ እንደሆንኩኝ ራሱ አላውቅም እንላለን። አያችሁት፣ ብዙ በራስ መተማመን ጥሩ አይደለም ማለት ነው። ራስ የተባለ ክርስቶስን መታመኑ ሳይሻል አይቀርም። እሱ ነው የሚያዋጣንም ጭምር። ስለዚህ ማንነታችንን ከእግዚአብሔር ከፈጠረን ጋር ሆነን ማወቅን፣ የምንፈራውን የእርሱን መንገድ ራሳችንን ለማወቅ ቀድመን መጣልም ስላለብንም ጭምር የሚያሳየን ስለሆነ እሱን እንመርጣለን። ምን ማለት ነው? አሁን የነገርኳቸው ሐሳብ ክርስቲያኖች በእግዚአብሔር በኩል ራሳቸውን ለማወቅ በጣም የሚፈሩት ራሳቸውን ለማወቅ እግዚአብሔር አምላክ የሰጠው መንገድ እነሱ ራሳቸውን ለማወቅ በሚፈልጉበት ስላልሆነ ነው። ጌታችን እኛን ሊያገኘን የሚፈልግበት መንገድ መስቀሉን ተከትለን። ለዛ ነው ማንም እኔን ሊከተለኝ ማንም የኔን መንገድ ሊሄድ የሚፈልግ የሚወድ የሚፈቅድ ቢኖር መስቀሉን ተሸክሞ ከኋላ ይከተለኛል። መስቀል መሸከም ደስ የሚያሰኝ ነገር ነው። ለእኛ ግን ሳንሸከመው ጎልጎታ ላይ ያለውን ክርስቶስን ብናየው ደስ አይለን? ምንም ጥርጥር የለውም ይለናል። አፋችን አይበለው እንጂ ኧረ በስመ አብ ምናምን ደስ ነው የሚለን ሁላችን። ግን እውነታው እንደዛ አይደለም። አብሮ ከጌታ ጋር ከሊጦስጥራ አደባባይ አንስቶ እስከ ጎልጎታ መስቀሉን ተሸክሞ ክርስቲያን ሊሄድ ካልቻለ ጎልጎታ ላይ ክርስቶስን ሊያገኘው አይችልም በፍጹም። እንዴት ብሎስ ራሱ ከጌታ ጋር አብሮ መውደቅ አለበት፣ አብሮ መነሳት አለበት። ከእርሱ ጋር አብሮ ራሱን መፈለግ አለበት። የቀራንዮ ጉዞ የመከራ ብቻ አይደለም፣ የማንነትም ጉዞ እኮ ነው። ሰይጣን ክርስቶስን በእርግጠኝነት ያወቀው የት መቼ? ያኔ መስቀሉ ላይ እኮ ሲወጣ አይደለ እንዴ? ጌታም በወንጌል እኮ ተናግሯል። እምከመተል አልኩ ምድር ስህብ ኩሉ ሀብየ፣ ከምድርም ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ አለ። ሁሉ ሰይጣንም እኮ ነው ተስቦ መጥቷል እኮ። ሩቅ ብእሲ ነው አይደለም እያለ ተጠራጥሮ ቢመጣ አይደለም በሳት ሰንሰለት አስሮ ሀፍረትን አከናንቦ ጥልን የተባለ እርሱን ግድግዳውን ያፈረሰበት። ሰይጣንም እንኳን ያወቀው ክርስቶስን በእርግጠኝነት አሁን ላያዳግም ያሸነፈውና የጣለው መስቀሉን በቆመበት ጊዜ ነው።
ስለዚህ ይህንን የመስቀል ጉዞ ተከትለን ስንወጣ ግን መስቀሉ ጉዞ ደስ አያሰኝም። መውደቅ መነሳት አለው። መስቀሉ ይከብዳል። እንኳን እኛ የተሸከመው ጌታ ራሱ ከርጥበቱ የተነሳ መስቀሉን መሸከም አቅቶት ምን አድርጎ ወድቋል። እርሱስ ተሰቃይቶ ነው ስለኛ ሲል ባልበላ አንጀቱ ያ ሁሉ መከራ ወርዶበት። ያንን መንገድ የሚከተሉ ሰዎችም ወደው ለምን እንደሚራቡ አወቃችሁ? ጻድቃን ቅዱሳን ስለ ማንነታቸው ከእግዚአብሔር እኮ ለማወቅ ስለሚፈልጉ ነው። ጎልጎታ ላይ ያለውን ክርስቶስ በእርግጠኝነት አምላክ መሆኑ ለዓለም እንደተሰበከው ሁሉ እነሱም በዛ መንገድ መሄዳቸው ራሳቸውን ከእግዚአብሔር ፊት መጣላቸው አምላካቸውን የሚያሳውቃቸው ብቻ ሳይሆን በአምላካቸው ውስጥ ማናቸውንም ጭምር የሚያሳያቸው ራሳቸውን የሚያሳያቸው ስለሆነ፣ ስለዚህ እናንተን አሁንም መልሼ ልጠይቃችሁ፣ ሁላችን ራሳችሁን ማወቅ የምትፈልጉት በእግዚአብሔር መንገድ ነው ወይስ በራሳችሁ? በእግዚአብሔር ነው መሆን ያለበት። ከእርሱ ጋር የምንጣበቀው ላንለያይ እንገናኛለንም ጭምር የምንገባው የምንወጣው ስለሱ ለማወቅ ብቻ አይደለም። እርሱን በማወቅ ውስጥ ስለማንም ጭምር ማወቅ እንድንችል ራሳችንን ማወቅ እንድንችል ነው ማለት ነው። ለዛ ነው ጌታችንም ማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ነፍሱን የሚያጠፋ ሁሉ ያገኛታል አለ። ስጋውን የሚጥል ሙሉ በሙሉ ማንነቱን ለኔ የሚሰጠኝ ሰው ቢኖር እኔ ስለሱ በደንብ አድርጌ ነግረዋለሁ ብሎ እንደመናገር ማለት ነው። ጥሩ ማንነታችንን ለማወቅ የፈጠረንን ማወቅ አለብን ማለት ነው። ስለዚህ እውነተኛ ማንነታችንን ከእግዚአብሔርስ እንዴት ልናውቀው እንችላለን ብለን ስንጠይቅ ደግሞ ምን አይነት መልስ አላት ቅድስት ቤተክርስቲያናችን? ክርስቲያናዊ የሆነውን ማንነት ስለ ራሳችንም እግዚአብሔር የነገረንን ወይም ናችሁ ብሎ የሚለንን ማንነታችንን በሁለት መንገድ ማወቅ እንችላለን። በስንት መንገድ መልሱ እንጂ? በሁለት መንገድ ማወቅ እንችላለን። አንደኛው ስለ ማንነታችን ወይም ክርስቲያናዊ ስለሆነው ስለ ራሳችን ኦርቶዶክሳዊ ማንነት የምናውቀው በማግኘት ነው፣ ወይም በውልደት ልትሉት ትችላላችሁ። በስጋ በመወለድ ብቻ አይደለም። ለምሳሌ ክርስቲያን መሆናችንን አብዛኞቻችን ወይም ክርስትናን ያገኘነው ተምረነው አይደለም አይደል? እዚህ ውስጥ ያለነው ሰዎች መጀመሪያ ክርስትናውን ያገኘነው በ40 በ80 ቀን ምን አድርገን ተጠምቀን አገኘን፣ ተቀበልን። ክርስቲያኖች ናችሁ ተብለን ያንን ስም ለመሸከም እግዚአብሔር ወዶ ፈቅዶ ሰጠን። ስለዚህ ስለ ክርስቲያናዊ ማንነታችን አንደኛ ያገኘነው ትልቅ ነገር የተሰጠንን ነው፣ የተቀበልነው ነው የመጀመሪያው። ሁለተኛው ደግሞ ክርስቲያኖች ስለ ራሳቸው የሚያውቁት ወይም ስለ ራሳቸው የሚረዱት ደግሞ በትምህርት ነው። ልክ እኛ አሁን በ40 በ80 ቀን ተጠምቀን እንደገባን ሁሉ ይህን አይነቱን መንገድ ደግሞ ያላገኙና ተምረው አውቀው አምነው መስክረው ሰይጣንን ክደው ወደ እግዚአብሔርስ የሚመጡ የሉ? ንዑሰ ክርስቲያን የሚባሉት ማለት ነው አሉ የሉ? እነዚህም ደግሞ የሚመጡትና የሚገቡትም ጭምር ስለ ራሳቸው ማንነት የሚያውቁበት መንገድ ነው። ስለዚህ ክርስቲያኖች ስለ ራሳቸው የሚያውቁበት ኦርቶዶክሳዊ የሆኑ ማንነቶቻቸውን ሊረዱ የሚችሉበት መንገድ ሁለት ነው፣ ወይ በውልደት ነው ወይ በትምህርት ነው። አሁን በውልደት ያገኘነው ማንነት ለእኛ ተሰጥቶናል። ችግሩ በውልደት ያገኘነውን ማንነት ተምረን ማጽናት ግን አልፈለግም። የማይወሰድ ስለመሰለን፣ እማንክድ ስለሚመስለን፣ የማንጠራጠር ስለሚመስለን፣ ስለ ማንነታችን ጥያቄ ይፈጥርብናል ብለን ስለማናውቅ። አታዝኑም እንዴ? በጣም እኮ በርካታ ክርስቲያኖች እኮ ናቸው በጣም ለረጅም ዓመት የቆዩባትን ይችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሆነ ጊዜ ላይ ምንም ለካ ጌታዬን ስፈልገው አላገኘውም ይላል። ኖሬበት እግዚአብሔርን እንደዚህ አይነት መንገድ መልኩ ቤተክርስቲያን ውስጥ አልተገለጠልኝም ይባላል። በጣም እኮ አሳሳቢ ችግር እኮ ነው። እንዴት ነው ይሄንን ሁሉ ዘመን በምን አይነት መንገድ ሰው ቢመላለስ ነው እንዲህ አይነት ፈተና ውስጥ የወደቀው ሲባል በነፃ የተሰጠውን ነገር ለማስጠበቅ ስላልተጋደለም። አብዛኞቻችን በነፃ የተሰጠንን ጸጋ መንፈስ ቅዱስ በነፃ እንደተሰጠን ሁሉ በመንፈሳዊ ሕይወታችን ደግሞ ዋጋ ከፍለን መጠበቅ ኃላፊነት አለብን። አሊያ እንደዚህ አይነቱ የማንነት ቀውስ በውስጣችን ስለሚመጣና ስለሚያደር ማለት ነው። ይህንን ማወቅ መረዳት ያስፈልገናል። ሌላኛው ስለ ማንነታችን ለማወቅ የሚረዳንና የሚያግዘን ነገር ደግሞ ልባችን የፈለገውን ነገር በሙሉ አውቀን ባለማድረግና ባለመታለል። ልባችን ሞኝ ነው ወይም ገራገር ነው። የሻተውን ስሜት የገፋውን ነገር በሙሉ ያስፈልገኛልና ነኝ ብሎም የሚያምን አይነት ነው እና ብዙ ሰው ራሱን በማድመጥ ውስጥ ደስ የሚያሰኙትን ነገሮች አውቆ መከተሉ ስለ ማንነቱ ያወቀ ይመስላል። ግን ልብ በጣም ዲሲቪንግ ነው፣ አታላይ ነው። እየሰማችሁ ነው?
ክርስቲያኖች በጣም ይሄን መጠንቀቅ አለብን። ስለ ራሳችንም ሆነ ስለ ማንነታችን ለማወቅ ስንፈልግ ከልቡናችንና ከሐሳባችን ይልቅ በጣም መታመን ያለብን በእግዚአብሔር ላይ ነው እና ልቡናውን በእርግጠኝነት እኔ ማለት ውስጤ ነግሮኛል። I can feel it ውስጤ ገቴ ነግሮኛል። ውስጣዊ የሆነ ምን ይበለው ሐሞቴ ይበለው በቃ እንዲህ አይነቱ ነገር ነግሮኛል። በቃ እርግጠኛ ነኝ ምናምን እንላለን እና አብዛኞቹ ባይባልም በጣም በርካታ ሰዎች ግን በእንዲህ አይነቱ ስሜት በራስ በመተማመን ውስጥ ባለው መንገድ ሲሄዱ ራሳቸውን የሆነ ጊዜ ላይ የሚያገኛቸው ውድቀት ስለብዙ ስለወሰኗቸው ውሳኔዎች እንዲጠራጠሩ ያስገድዳቸው። ለዛ ነው አንዴ በጣም ብዙ ጊዜ ላይ ጥሩ የሆነ ውሳኔ ሰጥቶ መጨረሻ ላይ የሆነ ጊዜ ላይ ወደቀ ሰው በጣም በቀላሉ አይነሳም። ምክንያቱም ጥያቄ የሚፈጥርበት የዛሬ ውድቀቱ አይደለም። ትላንትና የወሰንኳቸው ውሳኔዎች ራሱ ልክ መሆናቸውን በምን አውቃለሁ? ነገስ የምወስነው ውሳኔ ምን መሆኑን አውቃለሁ? እኔ እኮ እንደዚህ አይነት ሰው አይደለሁም እያለ ወደ ራሱ ወዳልሆነ አስተሳሰብና አመለካከት ውስጥ እየገባ ውስጡን ህሊናውን እንዲታመምም ጭምር ሊያደርገው ይችላል እና በልባችን ብዙ መታመን ጭምር የለብንም። ማንነታችንን እንድናውቅ ግን ባጭሩ ለእናንተ የሚረዳችሁን ለሁላችንም ጭምር በቅዱሳኑ 3 ምሳሌ እንስጥ። ለምሳሌ እስኪ ሙሴ በሉ እንጂ ጳውሎስ፣ ጴጥሮስ። ለምሳሌ ቅድም ከተረክነው ከቅዱስ ሙሴ ታሪክ ውስጥ ሰው ማንነቱን ለማወቅ መላቀቅ እንዳለበት ትረዳላችሁ። ወደ ዕፀ ጳጦሱ የቀረበው ምኑን አውልቆ ነው? ጫማ ከተባለ ከሆነ ነገር ተላቆ ነው። ወደ እግዚአብሔር ስንቀርብ ራሳችንንም ሆነ እሱንም ለማወቅ መላቀቅ የሚጠበቅብን እንደ ጫማ የተሸከምነው ኃጢአት ካለ ማራገፍ አለብን። ክፉ የሆነ ልምድ ካለ ማራገፍ አለብን። ለእግዚአብሔር የማያስቀርብ እየተጠጋ ነውም እንዲርቀን ሊያደርግ የሚችል ነገር ማውረቅ አለብን ማለት ነው። እስኪ ቅዱስ ጳውሎስ በሉ። እንደ ቅዱስ ጳውሎስ ራሱን ማወቅ የሚፈልግ ወይም ለማወቅ የሚመጣ ሰው ደግሞ ካለ መውጣት አለበት። እስኪ መውጣት በሉ። ቅዱስ ጳውሎስ የነበረባት ከተማ ውስጥ ሆኖ ደማስቆ ላይ በብርሃን የመታው እግዚአብሔር ሊመታው አይችልም? ይችላል። ለምሳሌ ትልቅ ክስተት ነው፣ በነገራችን ትልቅ መገለጥ ነው። ግን ይሄን መገለጥ ልዩ የሚያደርገው ያየው ማን ብቻ መሆኑን አይደለም። ስለዚህ ጳውሎስ ብቻ ያየው መገለጥ ከሆነ ከተማ ውስጥ አድርጎት ማስገለጥ አይችልም ነበር? ይሄ ምንም አትጠራጠሩ፣ ይችላል። ለእግዚአብሔር የሚሳነው ነገር የለም። ግን ጳውሎስን እግዚአብሔር ሊያገኘው የፈለገው ከተማ ውስጥ ሳይሆን የት? ደማስቆ በር ላይ መግቢያው ላይ ነበር ሊያገኘው የፈለገው። እንዲወጣ ፈልጓል ማለት ነው። ስለዚህ አሁን ስለ ራሳችሁ ያላችሁበት ቦታ ሆናችሁ እንዲነግራችሁ የምትፈልጉትን እግዚአብሔር የምታገኙት እዛ ቦታ መናገር ተስኖት ሳይሆን ምን እንድታረጉ ስለሚፈልግ እንድትወጡ ራሳችንን እንዳናውቅ ሊያደርገን ከሚችል ከማንኛውም አይነት ከእግዚአብሔር ጋር ሊያያየን የሚችል መስቀል ወይ ማንም አይነት አጣብቂኝ ውስጥ ክርስቲያኖች ካልወጡ በቀር ያንን በመገለጥ ብርሃን ሊያዩት አይችሉም። ይሄ እውነት ነው። በቃ ግልጽ የተቀመጠ ነገር ስለሆነ ማለት ነው። ሶስተኛው ቅዱስ ጴጥሮስ ነው። እስኪ ቅዱስ ጴጥሮስ በሉ። ከሱ ደግሞ ስለ ማንነታችን እንድናውቅ የምንወስደው ትልቁም ነገር ትኩረት ነው። እስኪ ፎከስ በሉ። ትኩረት። ቅዱስ ጴጥሮስ ከአንድም 2 3 የሳተው እና ስለ ማንነቱም ሆነ ስለ ራሱ ስለ ክርስቶስም ጭምር አላውቀውም ብሎ የተናገረው ትኩረት መስጠት ስላልቻለ፣ አንዴ ሲስት የሆነ ነገር እንዴት ነው እንደዚህ ያልኩት አላለም። 2ቴም ሲስት አላለም። 3ኛም ሲስት መሳሳቱን ያስታወሰው ምን ተዋስጥጮ ዶሮች ጮሃ ብሎ ነበር ለካ ብሎ ነበር የተመለሰው። አብዛኞቻችን ስለ ማንነታችን በደንብ ለማወቅ ስለ እግዚአብሔርም ቀርበን ለመረዳት ያልቻለው ትኩረት ስለማንሰጥ ደግሞ የሰይጣን ትልቅ ጾር ነው። በነገራችን ላይ ቅዱስ ዮሐንስ ዘሰዋስው ይናገራል። ክርስቲያኖችን ሰይጣን ለመፈተን በምትሃት አይጥ እባብ የሚያመጣ እንዳይመስላችሁ መጀመሪያ እዛ ደረጃ ውስጥ ከመድረሳቸው አስቀድሞ ትኩረት እንዲነሳ ነው የሚያደርገው። ክርስቲያን በብዙ ሐሳብ እንዲጠመድ ያደርገዋል። ራሳችንን እንመልከተው። ጾሙ ከገባሁን 4ኛ ሳምንቱ ነው አይደል? በዚህ ሳምንት ውስጥ የሆነ ጊዜ ላይ ዛሬማ ጸልያለሁ፣ ስለ ጸሎት የሆነ ነገር አሰብን፣ ስለ ስግደትም፣ ስለ ምጽዋትም፣ ስለ ማንበብም፣ ስለ ቅዱስ ቁርባንም፣ ስለ ቅዳሴውም፣ ስለ ሰዓታቱም፣ ስለ ቅዱሳት ገድላቱም፣ ስለ ስብከቱም፣ ስለ አገልግሎቱም ብዙ ነገር አሰብን። ራሳችንን እንታዘበው። አንድ የጨበጥነው የታለ እና ሐሳቡ የቅድስና ሐሳብ ነው አይደል? የሰይጣንን ጥበቡን ተመልከቱ። ሐሳቡንም የቅድስና ሐሳብ ቢሆንም አንዱን እንዳንይዘው ግን ዝም ብሎ ሐሳብ ያወጣል።
በቃ የሐሳብ አውሎ ነፋስ በሉት። አይምሮህን ዝም ብሎ ያንገላታዋል። ሲዞርና ምንም ሳትጨብጥ ምንም ሳትጾም የጾምክ መስሎ ይወጣል። ምንም ሳትሰግድ የሰገድክ መስሎ ትወጣል። ምንም ነገር ሳታረግ ያረክ መስሎ ትወጣል። እውነት ከእንዲህ አይነቱ ጾር እግዚአብሔር ይሰውረን። በጣም ክፉ ጾር ነው። ብዙ ሰው ልብ ስለማንለው አብዛኞቻችን ልብ አንለው። ትኩረት በጣም ያስፈልጋል ራስን ለማወቅና ለመረዳትም ጭምር። ስለዚህ ይህንን መረዳትና ማወቅ አለብን ማለት ነው። ሌላው ራሳችንን ለማወቅና ለመረዳት የሚጠቅመን ደግሞ ይህንን ዓለም መዝጋት ነው። የሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ቅዱስ ጳውሎስ ይህን ዓለም አትምሰሉ ይላል እና ይህን ዓለም ላለመምሰል አንደኛ የገባውን ዓለም ማውጣት አለብን ከውስጣችን። ከዛ ደግሞ ያ ዓለም ደግሞ ያልገባበት ሰው ደግሞ ካለ ዓለሙን መዝጋት አለበት። ነቢዩ ኤርሚያስ ነው በትንቢት መጽሐፉ ምዕራፍ 28 ላይ ሞት መስኮቶቻችን ላይ ቆሟል ብሎ ይናገራል እና አንዳንድ ሊቃውንት ሲያስተምሩ ሞት በደጃችን ላይ ቆሟል የሚለውን ሀተታ ከሚተረጉሙባቸው መንገዶች መካከል ሞትን ብቻ ሳይሆን ሞት የሚያመጣ ነገር ከእግዚአብሔር የሚለይ ነገር በሙሉ መስኮት የተባለ ደጃፋችሁ ላይ በሙሉ ቆሟል ለማለት ነው ይላሉ። እና ከእግዚአብሔር እኛን ለመለየት ምን ያልቆመ ነገር አለ? ሰውነታችን በር ነው። ሰይጣን ብቻ ብዙ ነገር ቆሞብናል። ብዙ ሐሳብ፣ ብዙ ንግግር፣ ብዙ ድርጊቶች ቆሞብናል። ስለዚህ ያንን መዝጋት በጣም አስፈላጊ ነው። ራሳችንን ለማወቅ እና ስለ ራሳችን የማንነት ቀውስ ውስጥ እንዳንገባ ደግሞ ራሳችንን ለክርስቶስ መክፈት አለብን። ይህን እንድናደርግ የሚረዳን ትልቁ መሳሪያችን ደግሞ መዝሙረ ዳዊት ነው። የመዝሙረ ዳዊት ቅዱሳት መጽሐፍት ለቤተ ክርስቲያን የጸሎት መጽሐፍት ብቻ አይደሉም። የሥርዓት አምልኮ መጽሐፍት ብቻ አይደሉም። ስለ ማንነታችንም ጭምር እናውቅባቸዋለን። ስንሰማው ሲነበብ የምንለው ከንፈር የምንመጣው የሚያስመጥጥ ነገር ስለሆነ ብቻ ሳይሆን ራሳችንን ስለምናገኙ ነው። እዛ ውስጥ የምንለምነውን ሲለምን ታገኙታላችሁ፣ የሆነውንም ሆኖ ታገኙታላችሁ። እና የቅዱስ ዳዊትን መዝሙር ማንበብ፣ መጸለይ፣ በደንብ ቁጭ አድርጎ በራስ በህሊና ውስጥ ማሳደር ራስን ለማወቅ በደንብ አድርጎ ይረዳል ማለት ነው። ያስተማረን አምላካችን ስሙ የተመሰገነ ይሁን። እንዲህ አይነትና መሰል ከሆኑ ራሳችንን የሚፈትኑን ለውጭ በር ከፍተን ደግሞ ሌሎች በሽታዎችን እንድናስተናግድ ከሚያስደርጉን ከውስጣዊ ደዌዎች ሁሉ እግዚአብሔር አምላክ ይሰውረን። የተማርነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው ደግሞ በመምህራን በአባቶቻችን በአፈ መላእክት የሚታረም ይሁን። ወስብሐት ለእግዚአብሔር።